ጅል ሲሉት ጅል የማይል ሰው አለ እንዴ? የማይል ሰው አለ? በሉ ንገሩኝ እንጂ የማይል አለ? ጅል ብትሉት አንዱ ጅል ይላል እሱ መልሶ። አንተ ምናምን ብትለው አንተ ምናምን ይላል። አልተሸነፈም። ማሸነፍ ማለት እሱ እየሰደበ አንተ ማመስገን ነው እንዴ? ቆይ አሁን እናንተ ኳስ ተጫዋቾች ናችሁ አይደል? በመከላከል ብቻ ማርክ ማስቆጠር አይቻልም አይደል? ይቻላል? ምን ማለት አለበት ንገሩኝ እንጂ። በጣም የምናሳዝነው እኛ እኮ መከላከል ራሱ አልቻለም። መከላከል የሚባለው ሰው ሲሰድብ ዝም ማለት ነው አንዱ መከላከል። መከላከል የሚባለው አንተ ሌባ ሲል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ የሚባለው እንዴ ይቀርባልኝ። እንደውም ከተቻለ ዝም ብሎ ማለት መከላከል የሚቻለው ጎል አስቆጠርክ የሚባለው ሲሰድብህ እግዚአብሔር ያክብርልኝ። ክርስቲያኖች የሚቀኑት እኛ እንቀናለን። የምንቀናው ግን እኛ እንዴት ነው ከተባለ ወንድሞቻችን ትልቅ ስራ እየሰሩ እኛ ባዶ ስለሆን ስራ ለመስራት ነው እንጂ የምንቀናው ሰው ለማጥፋት አይደለም። ለዚህ ነው ሁለት ባሕታውያን እንጦንስና መቃርስ ናቸው። ሲጸልዩ ተመልከቱ። የአንደኛውን የአባ ጳውሊና አባ እንጦንስን ነው ይቅር በሉኝ እና የአንደኛውን መነኩሴ አካል እግዚአብሔር የሰራ አካላቱን ብርሃን አደረገው። ሌሊት ለጸሎት ሲቆሙ ማለት ነው። ከራስ ፀጉሩ እስከ እግር ጥፍሩ ያበራል፣ ግን እሱ አያየውም እንደሚያበራ። ያኛው አባት ነው አባ ጳውሊን የሚያየው እንጦንስ ነው። ደግሞ አባ ጳውሊ ደግሞ የራሱን ሳያይ አይጉድኔ የአባ እንጦንስ ደግሞ 10 ጣታቸው የእጃቸውም የእግራቸውም ያበራል፣ እሳቸው ደግሞ አያዩትም። ከዛ ምን አሉ መሰላችሁ? ወይኔ እኔ ምንም ጸጋ የሌለኝ ሰውዬ ሲሆን አባ እንዲህ ያበሩ ለእሳቸው አገልጋይ በሆንኩ እንጂ ብለው አለቀሱ። ተመልከቱ። እሳቸው ምንድነው እኔ ምንም ስራ ሳይኖረኝ እሳቸው በቅተዋል ለካ። ከዛ ደግሞ በአንድ ወገን ደስ አላቸው። ለምን? ከታላቅ አባት ጋር በመሆናቸው ማለት ነው። ስለዚህ ምንድነው አሁን እነሱ የቀኑ ሲባል እኔ ባዶ ሆኜ እድሜ ልኬን እግዚአብሔርን ሳላገኘው ኖር ያስከፍቸው ብለው አዘኑ። ለምንድነው እግዚአብሔር የራሳቸውን ጸጋ እንዳያዩት ያደረገው ብላችሁ ትጠይቁኝ? ኮርተው ከጽድቅ እንዳይወጡ ነው፣ እንዳይታበዩ። እስኪ የአዳም ሚስት ማን ነው ስሟ? አቤት ሔዋን። ከየት ነው የተገኘችው? ከአዳም ግራ ጎን አይደለም ቀኝ ጎን ነው። እሺ ሴቶችን በተክሊል ስትቀመጡ በግራ እንዳትቀመጡ በቀኝ ነው መቀመጥ። ለምን? ከቀኝ ነው የተገኛችሁት። እሺ ግራ የሚል ትርጓሜ አለ፣ እሱን አልተረጉምም። ግን ቀዳማዊ አዳም ከቀኝ ጎኑ ያላስገኛትን ክርስቶስ ቀኝ ጎኑ ነው ግራ ጎኑ ነው የተወከው? ስዕሉ ላይ ይውልኝ፣ ቀኝ ጎኑ ግራ ጎኑ። ቀዳማዊ አዳም ከቀኝ ጎኑ ሔዋንን እንዳስገኘ ዳግማዊ አዳም ክርስቶስ ደግሞ ሙሽሪት የሕያዋን እናት ቤተክርስቲያን ከየት ነው ያስገኛት? ከቀኝ በሉ እንጂ ከቀኝ ጎኑ። ሰው እንኳን እግዚአብሔርን ሚስቱን አይታገስም። ኧረ ሚስቱን ይሄው ኧረ ተውት ሚስቱን ለምነን እኮ ተመልከቱ። እግዚአብሔር ይዞ በሚመጣበት ቀን እኛ ሰልችተን ቤታችንን፣ እግዚአብሔር ደግሞ ተመልከቱ ዝም የሚለን ውሻ እንዳንሆን እኮ ፈልጎ ነው። እስኪ በሉ ዝም የሚለን በሉ ውሻ እንዳንሆን ነው። ምን እንዳንሆን? ቆይ በሞት ያፈርሰውን ውሻ እበርከች እንዳለ ዳቦ ጣል ብታረጉለት ያድራል በር። ዳቦውን ይዞ ሰፈሩን እያውደለደለው ልቅ ውሻ እንዳይሄድ መድኃኒቱ ዳቦውን እያሳዩ ማሳደር ነው። ጣል ታረግለታ እንዳይ ደግሞ ትልቁን ሊጨምረኝ ይላል። ያችን ጎረስ አርጎ ፍጥጥ እዛው ፍጥጥ ብሎ ውሻ ያድራል ማለት። እኔ በሞት ያፈርሰዋል። እግዚአብሔር የለመናችሁትን ሁሉ ይሰጣችኋል። እስኪ በሉ ሰባራቃ በሉ በሉ እንጂ ሰባራቃ እዚህ አለ በሉ። ማን ነው? እኔ በሉ እኔ ነኝ ይባል በሉ እንጂ አትሉም? ሰባራቃ ይሰራል። እንዴት ነው የሚሰራው? ወከመ ነዋየ ለባህ ትቀጠቅጦሙ፣ እንደ ሸክላ ሰሪቃ ትቀጠቅጣለህ። ማንን? ሁለቱንም። እኛን ለመጀመሪያ ጊዜ በልጅነት ነው ኃጢአት ስንሰራ ተመልከቱ። ሸክላውን እንደማድቀቅ ንስሐ መግባት ራስን ማዋረድ ነው። እንደገና ያንን እንደማቡካት እንባ ማነባት ነው። ያ ተመልሶ እንደገና ተሰርቶ ተጠፍጥፎ እንደገና ሸክላ ሆኖ በእሳት እንደመተኮስ ተመልከቱ።
ተመልሰን በመንፈስ ቅዱስ እሳትነት መጥተን እግዚአብሔርን በድለናል ብለን ወደ ቀደመ ክብራችን መመለስ ነው። ስለዚህ ተመልከቱ፣ እግዚአብሔር ሰባራ ዕቃን አይጥልም። በመንፈስ ቅዱስ አድሶ ልጆቹ ያደርገናል። ልጆቹ የሚያደርገን አምላክ የተመሰገነ ይሁንልን። ምንድነው አሸናፊ ማለት? ቅዱስ ጊዮርጊስ አልታረደም፣ ሰማዕታት አልተቆና። ምንድነው አሸናፊ ማለት? የገጠምነው በዱላ አይደለም። ይሄ ልብ ብላችሁ ስሙ እሺ። የገጠምነው በዱላ አይደለም። በሐሳብ ደረጃ ሐሳባቸውን አሸነፈ። በመሞትም ቢሆን 3 ጊዜ ከሞት ተነስቶ አሸንፏቸዋል። 3 ጊዜ ማለት ይፈጩታል፣ ይነሳል፣ ይገድሉታል፣ ይነሳል፣ በእሳት ይጠብሷቸዋል፣ ይነሳሉ፣ በብረት ምጣድ ይቆሏቸዋል፣ ይነሳሉ። 3 ቀን ያህል እሳት አነደዱባቸው ሐዋርያት። በ3ኛው ቀን ከእሳት ውስጥ በደህና ወጡ። ወስደው ሰው እንዳያገኘው መቃብር ውስጥ ከተቷቸው። መሬት እነሱን መሸከም አልቻለችም፣ ተነሱ። በዚህም አሸናፊዎቹ እኛ ነን ነው። ሸክላ እሺ፣ ጤነኛውም ሰባራውም ያገለግላል። እሺ ሲበሉ ጤነኛውም በሉ ሰባራውም። አሁን ፕላስቲክም እየገባ ነው መሰል ተመልሰው ማሽናራ። እሱን አላቅም እውቀት ስለሌለኝ ይቅር በሉኝ። እሺ አንዳንድ ጊዜ ይባላል አንድ አባት እግዚአብሔር ንገረው ብሏቸው ነው መሰልና ትናንት አግኝቻቸው ወደ 6 መጽሐፍ ሰጥተውኛል። ትናንት ማለት ነውና እግዚአብሔር ንገረው ብሏቸው የነገሩኝ አንድ ነገር አለ። እግዚአብሔር ንገረው ብሏቸው ይሆናል ብዬ ሳስበው ማለት ነው። እና የአስኮላ ተማሪ 12ኛ ክፍል እስከሚደርስ ሁሉን ነው የሚያውቀው አይደል? የሁሉ ተጠያቂ ነው። ፊዚክስ ቢመጣ ምናምን ቢመጣ ምናምን ቢመጣ ምናምን ቢመጣ ሁሉን ያውቃል። የጠፈር ተመራማሪ ነው፣ የሂሳብ ባለሙያ ነው፣ እንግሊዘኛ ባለሙያ ነው፣ የማትስ ባለሙያ ነው ሁሉ አይደል? ከዛ ሲመርጥ ዩኒቨርሲቲ ሲገባ አሃ ይሄን አላቅም ይልና እንደገና ይመለሳል ማለት ነው። ከዩኒቨርሲቲ ሲወጣ ደግሞ አንድ ነገር ብቻ ነው የሚያውቀው፣ ወይ ስለ አይን ነው ወይ ስለ ጥርስ ነው። አስፋልት የሚሰራ ሰው ስለ ቱቦ አያውቅም። እሺ ስለ ቱቦ መቅበር አያውቅም። ግንብ የሚገነባ ሰው ስለ ኮንዴት ገመድ ማስተላለፍ አያውቅም። እና እኔም ሁሉ ቦታ ልድረስ ያለ ሰው ጅል ነው፣ ራሱ የማያውቅ ነው። እሺ እና እኔም አላውቅም ነው። ስለዛ ስለ ፕላስቲኩ አላውቅም ነው ለማለት የፈለኩት። እሺ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ካለ በኋላ እንደሚለው ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጣኒኑ ህዝቡ አይደለም ወደ እግዚአብሔር የገባ ስደተኛ እግዚአብሔር ይለየኛል አይበል። ከየት አምጥተው ስትለኝ መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 2 ላይ ይላል። የቤተ ክርስቲያን ቅዳሴዋ መጽሐፍ ቅዱስ እግዚአብሔር ከማይበሩ የለየው ስጋውና ደሙን የሰጠኝ እግዚአብሔር በልጅነት የመለሰኝ እግዚአብሔር ይለየኛል አይበል። እስኪ በሉ እግዚአብሔር በሉ ይለየናል በሉ በሞት ይንገሩ። አይለየንም። ይቺ ቤተ ክርስቲያን ልዩ እናታችን፣ ንጽሕት እናታችን፣ ክብርት እናታችን፣ ቅድስት እናታችን ናት። እስኪ በሉ ቤተ ክርስቲያን በሉ አንድ ጊዜ እናታችን ናት በሉ እንጂ በደንብ። ቤተ ክርስቲያንን ለምን እናት ካልናት ካል እናት ተመልከቱ ከአባት ዘር ተቀብላ ልጅን እንደምትወልድ ክርስቶስም በሐዋርያት ትምህርት እኛን ከቤተ ክርስቲያን ማይጸን ወልዶናል። ወተት ምንድን ነው? ወተት ያሳድጋል። ወደ እግዚአብሔር አድጋ አገኘኋት ክርስቶስን መስላ። ተመልከቱ ወይን ያሰክራል፣ በክርስቶስ ፍቅር ሰክራ አገኘኋት። የዚህ ዓለም መጠጥ ተመልከቱ ባለስልጣናትን ያስንቃል፣ ሁሉን ያስንቃል። እስኪ በሉ መጠጥ በሉ ሁሉን ያስንቃል። ምንን ያስንቃል? አንድ ሰው እየጠጣና አፄ ቴዎድሮስን አገኛቸው። ከዛ በፈረስ እየሆኑ ሲሄዱ ታጠቅ የሚባል ፈረስ ነበራቸው። ቴዎድሮስ አላቸው። አቤት አሉት። ታጠቅ ልግዛ አላቸው። መጠጥ እኮ ጎበዝ ሰውዬ እኮ ነው ሲላቸው ምን አሉት? እሺ አሉት። እና ከዛ ወታደሩ ሰይፉን መዘዝ አረገና አፄ ቴዎድሮስ ነው እንዴ የምትናገራቸው? ልበለው በሰይፍ ሲላቸው አይ ተወው ቆይ ነገ ጠይቀዋለሁ አሉና ትተውት ሄዱ።
ነገ አስጠሩና ጀግናው ፈረሴን አገዛኝም አሉት። ቆይ ጌሾና ጓደኞች ጋር መክሬ ልጣላቸው። እስኪ በሉ ብንወድቅም በሉ በማን እንነሳለን? በክርስቶስ እንነሳለን። ስለዚህ ተመልከቱ፣ ቤተክርስቲያን የምትቀበለን እናታችን ስለሆነች ነው። እሷን የሰጠን መድኃኔዓለም ይመስገንልን። ስለዚህ ተመልከቱ፣ እናታችን ብንቆሽሽም የምትቀበለን መፍቀሪተ ነግድ ኃጢአተኛውንም ድሃውንም የምትቀበለው። ስለዚህ እሷን የሰጠን መድኃኔዓለም የተመሰገነ ይሁን። አንድ አባት ነበረና ገዳም ውስጥ በጣም ስድብን ሊመነኩስ ሲሄድ አገኙትና አባ አሉት፣ አቤት የሚሰድብህ ሰው ፈልገህ ተሰደብ አሉት። የሚሰድበው ሰው አጣ። በጣም ነው የሚገርመው። ቢመጣ እኮ እዚህ ከተማ ይጠግብ ነበር ማለት ነው አባት ማለት ነው። በጣም የሚሰድብ ሰው ፈልገህ ተሰደብ ሲሉት ስድብ የሚሰድበው ሰው ጠፋ። ከዛ ከተማ ወጥቶ ስድብ የሚሳደብ ሰው ገዝቶ ቀጥሮ ይዞድ ገዳም ይዞድና በል ደህና አድርገህ ስደበኛ ነው። ሲሰድበው እግዚአብሔር ይስጥልኝ ሲል እስኪ በሉ እግዚአብሔር ይስጥልኝ በሉ እንጂ ሲሰድብ ዝም ማለት ምን ማለት ነው ካላይ መከላከል ነው። እኛ ግን ያልተከላከል ጎል እየተቆጠረብን ነው እያልኳቸው ያሉት። ሲሰድብ ዝም ስትል ተከላከልክ። ማጥቃት ጎል ውስጥ ማስገባት አይደል? ማጥቃት የሚባለው መልሰ እግዚአብሔር ይስጥልኝ ስለሰደብከኝ። አንተ ባትሰድበኝ ማን ክብር ያሰጠኛል? አንተ ባታማኝ ማን ክብር ያሰጠኛል? አንተ ባትሸጠኝ ማን ክብር ያሰጠኛል? አንተ ባታዋርደኝ ማን ያዋርደኝ ነበር? እንዲህ ያለ ክብር የሰጠኝ እግዚአብሔር ይስጥ እንጂ። እስኪ በሉ ትዕግስት በሉ። ትዕግስት ይቺ የኛ ሰፈር አይደለችም፣ እሷን አይደለም። ትዕግስት እሷማ ስሟ ብቻ ሆኖ ቀረ እኮ። ስሟ ትዕግስት ሁላችንም ነው። እሺ ታውት እንግዲህ ትዕግስት የምትባሉ ሴቶች እንዳትቆጡኝ እሺ። እና አደራችሁን ትዕግስት ማለት ተመልከቱ፣ መታገስ አልቻለም። ሰው እንኳን እግዚአብሔርን ራሱን መታገስ ችሏል። ራሱን አሁን ቆይ ራሳችሁን ታግሳችሁታል? ራሱን መታገስ ማለት እኮ ብላ እያለ እረፍ ያኮ ነው። ያ ነው እኮ ትዕግስት የሚባለው። ተሳደብ እያለ እረፍ አታተርፍም፣ በዚህ ታገስ። ከቤተ ክርስቲያን ውጣ እያለ እረፍ። ቤትህን ሄደህ ምን ልታረግ ነው ማለት እኮ። አትቁረብ ሲል ደግሞ እረፍ። ከፈጣሪ ጋር በመሆኔ እንጂ ባለመቁረብ የማተርፈው ነገር የለኝም ማለት እኮ ነው ትዕግስት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር መንግስቱን እንደ ካህናት በጉልበት እንደ ጣዖታት በሐሰት እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ስለ ቸርነት ስራው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ወንዶቹ አላላችሁ ደክማችሁ ይሆን? እግዚአብሔር የተመሰገነ ይሁን። አሁንም አላላችሁም፣ ግን ይሁን አይደል? ይሁን ችግር የለውም ብንል ጥሩ ነው አይደል? አይደለም? ማን ይመስገን? ማን ይመስገን? ሕይወታችንን በሰው እጅ ያላደረገ ማን ይመስገን? ማን ይመስገን? እኛን የፈጠረ ማን ይመስገን? እንስሳ ያላደረገን ማን ይመስገን? ከብት ያላደረገን ማን ይመስገን? እባብ ያላደረገን ማን ይመስገን? ድንጋይ ያላደረገን ማን ይመስገን? በሉ እንጂ ድንጋይ ቢያደርገን እኮ መቀመጫ ነበርናል። ስለዚህ እግዚአብሔር ይመስገን ስንል ለማመስገናችን በቂ ምክንያት አለን። ላለማመስገናችን ምንም የለንም። እኛ ፍጠረን ብለነው አድርጋ አይደለም አይደል? ዛፍ ቢያደርገን ሰው እንደ ልቡ ይቆርጠን ነበረ። ውሃ ቢያደርገንም ሰው ቆሻሻ ይታጠብብን ነበረ። ድንጋይ ቢያደርገንም ሰው እያንከባለለ ሲፈልገው አስፋልት ሲፈልገው የሌላ ቤተ እምነት ያደርገን ነበር አይደል? ሲፈልገው እንዲያ ያደርገን ነበር። ሽንት ቤትም ሊሰራብን ይችላል አይታወቅም አይደል? እባብ ቢያደርገን ሰው ሲቀጠቅጠን ነው የሚውል ነበር አናታችንን ማለት ነው። ጅብም ቢያደርገን ጨለማ እየተጠባበቅን ቆሻሻ ነበር የምንጠብቀው። ስለዚህ ሰው ያደረገን ማን ይመስገን? አሁንም ሰው በመሆናችሁ ችግር አለ እንዴ? ማን ይመስገን?
ሁል ጊዜም ቢሆን ሰው ደህና አደራችሁ ሲለን ቢያመንም ምንም ብንሆንም ዘላለም የምንድንበት ጊዜ ስላለ ቢቸግረንም የምንከብርበት ጊዜ ስላለ ብንደኸይም ባለጸጋ የምንሆንበት ዘመን ስላለ ዘመድ ባይኖረንም መላእክት ዘመዶቻችን ስለሆኑ አባት ባይኖረንም እግዚአብሔር አባታችን ስለሆነ እናት ባይኖረንም ድንግል ማርያም እናታችን ስለሆነች በመሬት ቤት ባይኖረንም በሰማይ የዚህ ዓለም ባለስልጣናት ሊያዙባት የማይችሏት ርስት ስላለችን እግዚአብሔር ብቻ አባታችን ስለሆነ ማን ይመስገንልን? ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሰረት፣ የንጽህናችን የቅድስናችን መመኪያ፣ የዘውዳችን ክብር፣ የመዳናችን ተስፋ፣ ከሲኦል ወደ ገነት ከሐሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን መላከ ሰላም አባ ገብረ ሚካኤል የቤተክርስቲያናችን አስተዳዳሪ ናቸው። ክቡር መምህራችን እሳቸውንም በመጨመር ሁላቸውንም እንግዲህ አይቀየሙኝም ብዬ አስባለሁ። አይደል አባታችን? ያው እየተቻኮልኩ ትራንስፖርት እንደዚያ ሆኖ መጥቻ አላስኩም ስወጣ ስማቸውን ከክቡራን አባቶቼ በመጀመር ካህናት አባቶቼ ዲያቆናት፣ ካህናት ወንድሞቼ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ያዋለን ያስመሸን አምላካችን ነገንም የሚጨምርልን ከዚያም በኋላ እንደ እንስሳ ተስፋችንን በመሬት ሳያደርግ ከሱ ጋር ደምቀን እንድንኖር መሬት የነበርን እኛን ከራሱ ጋር እንድንኖር ለዘላለማዊት መንግስቱ በቤተ ክርስቲያን ያጨን የነፍሳችን ሙሽራ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን በጣም ለተወሰነ ደቂቃ የምንነጋገርበት የትምህርታችን ርዕስ ሮሜ በሚል እንነጋገራለን። እስኪ በሉ ምን አላችሁ? ሮሜ። እንደው ለእናንተ ተደራሽ ለማድረግ ቃሉን ወይ መጽኡ ሰባ ሮሜ ወይ ነስኡ ብሔረነ፣ የሮሜ ሰዎች መጥተው ሀገራችንን ይወስዳሉ። እስኪ በሉ የሮሜ ሰዎች በሉ መጥተው ምናችንን ይወስዳሉ? ወይ ነስኡ ብሔረነ፣ ሀገራችንን ይወስዳሉ ወይንም እጅ ያደርጋሉ ብለው ተናግረዋል። የተናገሩት አይሁድ ናቸው። ቃሉን የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። የምናገኘው በቅዱስ ማቴዎስ ወንጌል በቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 48 ላይ ነው ማለት ነው። አሁን ስለዚህ ስለ ሁሉም ነገር እንዳልነግራችሁ ጊዜ አይኖረንም እና ስለምን ብቻ እንማራለን የሚለውን ነገር ስናወራ ሮሜ በሚል ርዕስ እንማማራለን። እስኪ በሉ አቤት። አሁን ይህን ትምህርት ስትማሩ እኔም ሳስተምር ስንማማር በውስጡ እያሰባችሁት እንድትሄዱ አንድ ነገር እፈልጋለሁ። ሁላችንም ከዚች ደቂቃ ጀምሮ የሮሜ ሰዎች ነን አይደል? ከዚች ደቂቃ ጀምሮ እስኪ በሉላችሁ፣ ሁላችንም በሉ። ከዚች ደቂቃ ጀምሮ የት ሰዎች ነን? የት ሰዎች ናችሁ? አደራችሁን። እኔ ኢትዮጵያ ጠል ትውልድ ለመፍጠር አይደለም፣ እንዲያ ብላችሁ ደግሞ እንዳታስቡ ብዬ ነው። ሮሜ ምንድን ነው የሚለውን እንድንረዳው ነው። በአጭር ቃል ይህን የተናገሩበትን እዛው ላይ አንድ ምክንያት ብቻ ልናገር። የሮሜ ሰዎች መጥተው ሀገራችንን ይወስዳሉ ያሉት ጸሐፍት ፈሪሳውያን ናቸው። ከምን ተነስተው ነው እንደዛ ያሉት ሲባል ተመልከቱ። ጠዋት ስለ አባቶቻችን ስለ አብርሃ አጽብሃ እንደተማራችሁ ተስፋ ስለማደርግ ነው ወደዚያ የገባሁት። እዛ ጋርም ወስዳችሁ ማስተማሪያት ማድረግ ትችላላችሁ ፈለጋችሁ ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ካስነሳው በኋላ አይሁድ
ምቀኝነት ያድርባቸው ነበረ። ክርስቶስን የሰቀሉበት የመጀመሪያው የመጨረሻው ምክንያት ምንድነው ብላችሁ ብትጠይቁ ቅናት የሚባል ሰውዬ ነው። እስኪ በሉ ቅናት በሉ። ቅናት በጣም መጥፎ ነው። እሺ ቅናት ጓደኛችሁ ሲቀና ቁጭት ነው የሚያድርበት። ጠላት ሲቀና ደግሞ እናንተን ማጥፋት ነው የሚፈልገው። በሁለት ነገር ነው። መንፈሳዊ ቅንኡ ለእንተ ተአቢ ጸጋ መድኃኒት ለነፍሶ ስጋ እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርወን ወኃጥአን ይስእንወን ይላል ቅዱስ ያሬድ። ለምትበልጠው ጸጋ ቅኑ አለ። ግን እኮ እሳቸው እያበሩ ነው፣ 10 ጣታቸው ያበራል። ግን የሚያዩት ከራስ ፀጉሩ እስከ እግር ጥፍሩ የሚያበራ አባ ጳውሊን ነው። ደግሞ ተመልከቱ፣ አባ ጳውሊ ደግሞ የሰራ ክላቱ እያበራ ነው። ግን የሚያየው የእንጦንስን 10 ጣቶቹ እያበሩ ነው የሚያቸው። ቅዱሳን ሲቀኑ ለሚበልጠው ጸጋ ክብር ለማግኘት ጽድቅ ለመስራት ይቀናሉ። አሕዛብ ሲቀኑ ለማጥፋት ይቀናሉ ማለት ነው። ቅናት 2 ነው ማለት ነው። እስኪ በሉ ቅናት በሉ። ስንት ነው? ቅናት መንፈሳዊና ቅናት ሰይጣናዊ ቅናት አለ ማለት ነው። እኛ የምንቀናው ቅናት ምንድነው ነው? አሁን ይባላል አይደል? ባለጌ ይባላል። ባለጌ እሱ ለቀረ ሳይሆን እሱ ለገበረ ሳይሆን ጓደኛው ለቀረ ያዝናል። ገብቷችኋል? አንዳንድ ሰው ተመልከቱ፣ የሱ ሱቅ ስላልተሸጠ ሳይሆን የጓደኛው ሱቅ ስለተሸጠ ነው የሚነደው። አንዳንድ ሰው የሱ ውጤት ዝቅ ስላለ ሳይሆን ጓደኛው ከሱ ስለበለጠው ማለት ነው የሚያዝነው በዛ ነው። አንዳንድ ሰዎች ተመልከቱ፣ መኪና ስለሌላቸው ሳይሆን የሚያዝኑት ከነሱ የሚበልጥ 2 መኪና ያለው ሰው ስላለ ነው የሚያዝኑት። ስለዚህ ምንድነው ካላችሁ በምናገኘው ነገር ነው መደሰት ያለብን ነው። በሰው መቅናት ጥቅም የለውም። ቅናት መንፈሳዊ ይባላል። አሕዛብ ሲቀኑ ተመልከቱ፣ እየሰማችሁ ነው። እንደማን ነው ካላችሁ እንደ ፈሪሳውያን። እስኪ በሉ እንደ ፈሪሳውያን በሉ። ፈሪሳውያን ክርስቶስ ላይ የተነሱት ምን ብለው ነው? ሙት የሚያስነሳ ከሆነ፣ እውራንን የሚያበራ ከሆነ፣ ድውያንን የሚፈውሳቸው ከሆነ፣ ጎባጣዎችን የሚያቀናቸው ከሆነ፣ ሽባዎችን የሚያረታቸው ከሆነ ተመልከቱ፣ አንካሳነ አሮጸ አንካሳዎችን ሽው ብለው እንዲሮጡ አደረጋቸው። ወህሙማነ ፈወሰ የታመሙትን በቃሉ ፈወሳቸው። አይነ ስውሩን በምራቁ አበራው። ሩቅ መሄድ የማይችለውን አይነ ስውር እቤት ገብቶ ጠበቀው። ለምን? አይነ ስውር ነው፣ ሩቅ መጓዝ አይችልምና። እንደዚህ እያደረገ ተመልከቱ፣ ኃጥአንን ተመልከቱ፣ ቀርቦ ኃጢአት እስከሚሰሩበት አዘቅት የተሸከመችውን ኃጢአት ተመልከቱ። እንኳንስ እግዚአብሔር ሰው እንዳያያት በቀን ውሃ የምትቀዳዋን ሴት ሰው በሌለበት ሰዓት ብቻውን ደክሞት ተቀምጦ ያገኛል። እግዚአብሔር ለሰው ሰዓት አመቻችቶ የሚሰጥ አምላክ ነው። ለኃጢአተኞች እንኳን ተመልከቱ፣ ብቻውን ሄዶ ተመልከቱ፣ ብቻውን መገኘት የሚፈልገውን ብቻውን ያገኘዋል። ሩቅ መሄድ የማይቻለውን ቀረብ ብሎ ይቀመጥለታል። መቃብር የገባውን ሄዶ ያወጣዋል። ተመልከቱ፣ የእግዚአብሔር ቸርነቱ እኮ ተመልከቱ። ዘማውያኖቹን ደግሞ ተመልከቱ፣ እየሄደ ያድናቸዋል። ሰው የሚጸየፋቸውን አላያችሁም የሚላቸውን። በዚህ የተነሳ ተመልከቱ፣ ወናሁ ኩሉ ዓለም ተለወድሬሁ የቃሉን ትምህርት የእጁን ታምራት የሰሙ ሰዎች ሁሉ ተከተሉት ጌታን። በዚህን ጊዜ ምን አሉ መሰላችሁ? መንግስት ከእጃችን ልትወጣ ነው። ይህን ታምራት የሮሜ ሰዎች የሰሙ እንደሆነ መጥተው ሀገራችንን ይወስዳሉ አሉ። እስኪ በሉ ይህን ታምራት በሉ። ማን የሰሙ እንደሆነ? የሮሜ ሰዎች የሰሙ እንደሆነ ሀገራችንን ይወስዱብናል። ስለዚህ ምን እናድርግ? ሳይርቅ በቅርቡ እናጥፋ ነው። ተመልከቱ፣ በዚህ ዓለም ልብ ብላችሁ ስሙኝ። ሰዎች ሲቀኑ ማጥፋት ነው የሚፈልጉት። ግን ተመልከቱ፣ ከአሸናፊዎች አሸናፊ ነን። እስኪ በሉ ከአሸናፊዎች በሉ። አሸናፊ እኛ አሸናፊ ብቻ አይደለንም። እሺ ይሄን በደንብ ማወቅ አለባችሁ። የአሸናፊዎች አሸናፊ ነን። እስኪ በሉ የአሸናፊዎች በሉ። አሸናፊ ይሄን ሁሉም ሰው ማወቅ አለበት። እውነቴን ነው። እኛ ክርስቲያኖች የአሸናፊዎች አሸናፊ። ለምን? የዚህ ዓለም ገዢዎች አሸናፊ ናቸው። እኛ ደግሞ የአሸናፊዎች አሸናፊ ነን።
የዚህ ዓለም ገዢ ዲያብሎስ ተመልከቱ፣ ወይ መጽ መላኩ ለዝንቱ ዓለም ወይ ይረክባተን ይበላይሌ። የዚህ ዓለም ገዢ ዲያብሎስ ይመጣል፣ በእኔ ላይ አንዲትስ እንኳን በደል ስህተት አያገኝም። በሐሌዮ እንዳልሰራ ለማጠየቅ ተመልከቱ፣ የዚህ ዓለም ገዢ ዲያብሎስ መጥቶ ከኔ የሚያገኘው የኃጢአት ገንዘብ የለውም፣ ንጹሕ ባሕሪ ነኝ። በነቢብም እንዳልሰራ ለማጠየቅ ተመልከቱ፣ ካፉ አንድ ቀን ክፉ እንኳን ወጥቶት አያውቅም። አይሁድን እንኳን ተመልከቱ፣ ቤተ መቅደስን እየበደሉት ለእግዚአብሔር የሚቀርበውን መስዋዕት እየበሉ የባልቴቶችን ገንዘብ እየበሉ እንደዚያ እያደረጉ እንኳን አንድ ቀን እንኳን እናንተ ሌቦች ብሎ አልሰደባቸውም፣ ምንም አላላቸውም። ስለዚህ ምን አለ? የዚህ ዓለም ገዢ ቢመጣ ከኔ የሚያገኘው የለም። ክርስቶስ ያሸነፈው የዚህ ዓለም ገዢ ዲያብሎስ ነው። የዚህን ዓለም ገዢ ያሸነፈው ማን ነው ከተባለ የአሸናፊዎች አሸናፊ ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ መሰላችሁ? ኢትትቃወሙ ወለእኩይ በእኩይ፣ ክፉን በክፉ አትቃወሙ አለ። በሉ እስኪ ክፉን በሉ፣ በክፉ አትቃወሙ። ክፉን በክፉማ ሰይጣንም ያሸንፋል። ጦርም በጦርማ ሌላም ሰው ያሸንፋል። ክፉን እኛ የምናሸንፈው ክፉን ተቀብለን የሐሳባችን ልዕልና ነው የሚያሸንፈው። ሰማዕታት መዋዕያን ይባላሉ። እስኪ በሉ መዋዕያን በሉ፣ በሉ አሸናፊዎች በሉ። የአሸናፊዎች አሸናፊ ማለት እውነት የክርስትና ዓይን ሲገለጥ እኮ ተመልከቱ፣ ማር የያዙ እጆችን ካልተቀበልካቸው እንዴት ነው ህይወት ሊጣፍጥ የሚችለው? ስድብን መቀበል ስትችል ህይወትህ እየጣፈጠ ይሄዳል። ከዚያ አባት ምንድነው ያላቸው መሰላችሁ? እግዚአብሔር ይስጥልኝ እያለ ብሩ ሲያልቅበት ሰውየው ሄደ፣ በነፃ አልሳደብም ብሎ ማለት ነው። ከዛ አንድ ቀን ከተማ ሲወጣ ቃል ይገዛ የሆነ ሰው አጋጠመውና ሞላጫ መነኩሴ ሌባ አለው። እኪሱ ቢገባ ብር የለም። እግዚአብሔር ይስጥልኝ ከፍዬ ነበር የምሰደበው በነፃ አቀመሱኝ ብሎ ቤቱን ሄደ ማለት ነው። እና መሰደብ ጽድቅ ነው ነው እያልኳቸው ያለው። እስኪ በሉ መሰደብ በሉ ምንድን ነው? እኔ በሞት ያፈርሶንላችሁ። ሰርቃችሁ ብቻ ሳሰርቁ ሳይሆን ሳሰርቁ ከተሰደባችሁ ብፁዓን ናችሁ። ሰርቃችሁ ከተሰደባችሁ ቢያንስ ደግሞ እግዚአብሔር ይስጥልኝ እውነት ነው ካላችሁ ኃጢአታችሁን አመናችሁ ማለት፣ በዚያም ደግሞ ተጸድቃላችሁ ማለት ነው። ለዚህ ነው ሰው ስድብን መለማመድ አለበት፣ ክፉ ነገርን መለማመድ አለበት። ህሊናው እንዳይረበሽ መሆን አለበት። እኔ በዚያውም ልንገራችሁ፣ ሰይጣን እግዚአብሔር ከኛ ጋር አለመሆን የሚያውቅበት አንድ መንገድ አለ። ማን ከኛ ጋር አለመሆኑን በሉ እንጂ ንገሩኝ። ሽፋውን በኔም በእናንተ ማሰብ እግዚአብሔር ከኛ ጋር ነው አይደለም? እርግጠኛ ናችሁ? ኧረ ተው። እሺ አሁን እናንተ ጥሩ ስድብ ንገሩኝ እስኪ። ጥሩ ስድብ እኮ አቤት የለም። እሺ ዝም ብዬ ማለት ነው እናንተ ሌቦች ብላችሁ ትናደዳላችሁ? አትናደዱ? የእውነቷን ንገሩኝ በሉ እንጂ በሞቴ ንገሩኝ። ከተናደዳችሁ እግዚአብሔር ከእናንተ ጋር አይደለም። ሰይጣን ሰውን የሚያውቀው ተመልከቱ፣ እግዚአብሔር ያለበት ሁሉ ጊዜ ደስተኛ ነው። ሰይጣን ወደኛ ሲመጣ መከራን እንዲጨምርልን አንዱ ምክንያት ምን ሆነው በሚመጣው መከራ ስንበጣበጥ ሲያየን አራ ይህማ እግዚአብሔር አብሮት የለም ለአቅም ሰው ላይ ጨምርልሃል ማለት ነው። ዝም ስትል በተሰጠ ነገር እግዚአብሔር ይመስገን ስትል፣ በተሰደብከው ነገር እግዚአብሔር ይመስገን ስትል፣ አንተ ትዕግስተኛ ስትሆን ሰይጣንን በትዕግስት ታሸንፈዋለህ ማለት ነው። አሁን እኮ አንድ ያጣነው ነገር ምንድነው ብትሉ ትዕግስት የለውም ሰው። የማይሰጠን ግን ለምን መሰላችሁ? ውሻ እንዳንሆን እኮ ነው። ዛሬ መኪና ስጠኝ ብለው መኪና ቢሰጥህ ነገ አትመጣማ። መኪናን እያሽከረከርክ እዛው ልቀር ነው። የመጨረሻ ከሱ ጋር አንድ እስከምንሆን አይሰጠንም። አንዱ አላሉ ሲጸልይ ከተማ ገባ። እውነት የለም አሁን ነግረው ሄዱ። ሰውየው ደግሞ ሰምቶ እንዳይቆጣ ችግር የለውም እንሸማገላለን። እና ሲጸልይ ከተማ ይገባል። ደግሞ ሲጸልይ አሜሪካ ሄደና አረፈ። ተመልከቱ፣ አሜሪካ ሄደና ጸሎቱን አቋርጦ ተኛ። ሰው ሞነ ነው ማጸለይ አለው። ከኢትዮጵያ የሚያውቀው ሰው እየሄዱ አሜሪካ ከገባው የት አስገባኝ ብዬ ነው የምጸልይ። እዚህ በኋላ ጨረሰ ማለት ነው። ብዙ ሴት ባል ፈልጎ ባል ሲያገኝ ቤተክርስቲያን ድርሽ
በቃ እስከ 4 ሰዓት ይጋደማል ማለት ነው። ብዙ ወንድ ቤተክርስቲያን መጥቶ ባለስልጣን ሲሆን ቤተክርስቲያን በሩ ነው ያውቀው። አይሳለምም። ተመልከቱ። ውጤት እንዲመጣልህ አልቅሰው ውጤት ሲመጣ ለምን እግዚአብሔርን ረሳው ነው። ውሻ እንዳንሆን እኮ ነው እግዚአብሔር እንደው መቤቴን እግዚአብሔር የለመናችሁትን ያልሰጣችሁ ተመልከቱ። ስለሚወደን ብቻ ምን ስለሚለን በሞቴ ወጥተን እንዳንሄድ እኮ ነው እንደ ውሻ ማለት የተሰጠችንን ይዘን እልም እንደው በሞት በደንብ አስታውሱ። የሆነ ትንሽ ነገር ስትደረግልን እግዚአብሔር ቤት ነው የምንቆየው። የት ነው የምንቆየው? አሁን እኮ እዚህ የመጣችሁት እኮ የሆነ ትንሽ ጎደሎ ኖራችሁ መድኃኔዓለም ጎደሏችንን ይምላልን። ጎደሎ ህሊናችንን ነው። እኔ ገንዘቡን አላልኩም፣ እሱ ትርፍ ነው። እሺ ጎደሎ ህሊናችን ከተሞላ ይኸውላችሁ ሁሉ የሱ የሆነ እግዚአብሔር ለኛ ለመስጠቱ እግዚአብሔር ንፉግ ነው እንዴ? ንፉግ አይደለም። ያልሰጠን እንደ ውሻ እንዳንሆን እግዚአብሔር በቤቱ ያጽናን፣ በቤቱ ያጽናን። ቢሰጠንም ወዶን እስኪ በሉ ባይሰጠንስ በሉ ንገሩኛ። ሳቶን ከምንለይና ሳይሰጠን ከሱ ጋር ከምንሆን ምረጡ እስኪ። ሲያኮኑ ተመልከት። ራስክን አሞህ ጸበል ቤት መተህ እንድትጋደም ያደርጋል። ጆሮህ ታሞ ቅዳሴ የማታስቀድሰው ተቀድሶ ነው ቅባ ቅዱስ የሚደረገው ስትባል መምህርዬ እንደው አስቀድሼ ቅባ ቅዱስ ላስደረግ ትመጣለህ ማለት ብቅ ብለህ አታውቅማ። ታስቀድሳለህ። ስለዚህ እግዚአብሔር በበሽታ ሰውን ይስበዋል። ግን የኃጢአት ሳይሆን የጽድቅ እንዲያደርግልን መድኃኔዓለም ይርዳል። ስለዚህ ተመልከቱ፣ ማሸነፍ 2 ነገሮች አሉት። በዚህ ዓለም 2 ጎል ነው ያለው። እሺ እስኪ በሉ 2 ጎል በሉ። ስንት ጎል ነው ያለው? በኳስ ሜዳ ስንት ጎል ነው ያለው? በሉ ከሁለት አንዱ ማግባት አለብን። ገብቷችኋል? 2 ጎል ነው ያለው። በሰማይም አንድ ሲሆን ነው አንድ መንግስተ ሰማይ። በቃ 2። የትኛው ጋር ነው እየተጫወትክ ያለው ነው? አንተ የትኛው ነው እየመታ ያለው? የቱ ጋር ነው ስትጫወቱ የምትሉት? ውሏችሁን ስናመሻ መሸ ነው የት ጋር ነው? እኔ ማታ እኮ ተመልከቱ፣ ወረቱን የከሰረ ነጋዴ እኮ መጥፎ ነው። ተመልከቱ፣ መንግስተ ሰማያት እግዚአብሔርን የከሰረ ክርስቲያን ምንም አይጠቅም። እግዚአብሔርን እንዳንከስር መድኃኔዓለም ይርዳን። የዋላችሁበትን ማታ ከየትኛው ነው ጎል ያስቆጠርኩት? ተሳድበህ ከሆነ ትክክለኛ ሲሆን ነው ጎል ያስቆጠርከው። ሲሰድቡ አመስግነ ሄደህ ከሆነ ወይንም ሲሰድቡ ዝም ካልክ ተከላክለሃል፣ አልገባብህም፣ ትሻላለህ። ሲሰድቡ ካሻርክ ገብቶብሃል። ሲሰድቡ ካመሰገንክ ቀጥታ የመንግስተ ሰማያት ጎል ያስቆጥራል ማለት ነው። ስለዚህ በዚህ መስመር እንድንሄድ መድኃኔዓለም ይርዳን። ተመልከቱ፣ እነዚህ ሰዎች ቅናትን ያደርጋሉ። በሰው እንዳንቀና መድኃኔዓለም ይርዳን። ስለ ቅናት በሰፊው ሌላ ቀን ብናወራ ደስ ይለኛል። ወደ ነገር ይልል። እስኪ በሉ ክርስቶስንም የሰቀሉት ተመቅኝተው ነው። እስኪ በሉ ክርስቶስን የሰቀሉት በሉ ምን ብለው ነው? እኔ በጣም ይገርመኛል። በተለይ የመናፍቃኑ ቅናት መስቀል ስናረግ እዚህ አዳራሻቸው በር ላይ መስቀል ያደርጋሉ። ከውስጥ እኮ ባዶ ነው። እንዲሁ እናንተ ቅናት እኮ ከባድ እኮ ነው። ተመልከቱ። ግን በጣም ደስ የሚለው ነገር ተመልከቱ፣ በመስቀሉ ክርስቶስ ይፈርድብናል ማለታቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንድ ነገር ልንገራችሁ። እግዚአብሔር በሉ ሁላችሁም አፍን ከፍቶ ፊትን ጸፍቶ እንኳን ሰውን አህያን ያናግራል በሉ። ማንን ያናግራል? እንኳን አህያን ድንጋይን ያናግራል በሉ። እንኳን አህያን በሉ ድንጋይን ያናግራል። ይህ ተረት አይደለም፣ እነሱ እንደሚሉት ተረት ሲነሱ ነው። እና ተመልከቱ፣ የበላምን አህያ ያናግረዋል፣ እብነ ቢታንያን አናግረዋል እግዚአብሔር። ተመልከቱ፣ በጠላቶቹም ቢሆን ይሰበካል። ይሄን ወቁልኝ እስኪ በሉ። እግዚአብሔር በሉ በማን ይሰበካል? ስለሰበኩለት ግን አይጸድቁም። መስቀሉን አሁን እነሱ ተመልከቱ፣ አይሁድ ሰቀሉና ክርስቶስን ቸራለህ የሰራዊት ንጉሥ እግዚአብሔር ጠላትህን ያውለው ያሳድረው አሉት። ሰው ይሄን ያህል ይታመማል? ጠላቶቹ ማን ናቸው? በሉ ንገሩኝ። እኛን አታውለን አታሳድረን እኮ ነው ጸሎቱ። ተመልከቱ፣ መናፍቃኑ አሁን ኦርቶዶክስን ለማናደድ መስቀል ቢሰቅሉ ክርስቶስ በመስቀሉ ዓለምን አድኗል እያሉ እየሰበኩ ነው። ሌላ ምንም ትርጉም የለው። በመስቀሉ ያላመኑትን ያላመነውን እኛን ይፈርድብናል አሉ ማለት ነው። ትርጉሙ እሱ ነው።
ክርስቶስ በሰይጣንም ቢሆን ይሰበካል። የሰይጣን ስብከት ግን ልክ አይደለም ነው። ከበሮ ደግሞ ግው ማድረግ ይዘዋል። ምን ማለታቸው ነው? ሰፊው የአዳም ልቅሶ፣ ጠባቧ የዮሐንስ ስብከት ናት። አዳም አለቀሰ፣ ዮሐንስም ሰበከ አሉ። ከበሮውን ሲመቱት ደግሞ ተመልከቱ። ከበሮውን እነሱ ሲመቱት የሚሰብኩት እኛ ነው። በቃ አለቀ። ተመልከቱ። ከፊት ሲመቱት ስፉ የመለኮት ምሳሌ ነው። ጠባቡ ንዑስ የሚባለው እሱ የስጋ ምሳሌ ነው። ስፉ አምላክ በስጋ ተወሰነ ብለው ማንን የሚሰብኩት? ኦርቶዶክስ። ተመልከቱ። ከበሮ ደግሞ ተመልከቱ። ከበሮ የማያውቅ ሰው ከበሮ ሲመታ ነው የሚያሳዝኑት ማለት ነው። እስኪ ከበሮ በሉ እንጂ። ከበሮ ሰው ነው ራሱ ማለት ነው። እርጥብ ከበሮ ይጮሃል? በመቴ ነገር እርጥብ ከበሮ ይጮሃል? ያ ከበሮ ደመ ነፍስ የሌለው ደም የሌለው ደረቅ ነው። ምን ማለት ነው? ከደመ ነፍስ ከስጋዊ ሐሳብ የተለዩትን ታጸድቃለህ አሉ። እነሱ ግን ደመ ነፍስ እንስሳ ናቸው። እኛ ደመ ነፍስ ነን ብለው እየሰበኩልን እኮ ነው። ተመልከቱ። ከደመ ነፍስ ያልተለዩ ከበሮን ሲመቱት እኛ ደመ ነፍስ ነን፣ ደመ ነፍሳችንን የደመ ነፍስ ስራ በመስራታችን ትፈርድብናለህ አሉት ማለት ነው። እኛ ግን ተመልከቱ ምንድነው መሰላችሁ? ጣፉ ግርፋቱን ደግሞ ምኑን እናስብበታለን? እነሱ ላይ ብናየው ክርስቶስ ተገርፋ ነበር፣ በተገረፍከው ግርፋት ስላልተጠቀምኩ ትፈርድብኛለህ ማለታቸው ነው ማለት ነው። ቤተ ክርስቲያን ስንዱ እመቤት ናት። የእሷ ልጅ አደረገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን በሉ እንጂ ማን ይመስገን? በቃ ይሄ ነው። የትኛውም ቦታ ብናየው ኦርቶዶክሳዊ ትርጉም ያለው ኦርቶዶክሳዊ ትርጉም አለ። ስለዚህ ተመልከቱ። አይሁድ ተመልከቱ ምን አሉ መሰላችሁ? የሮሜ ሰዎች መጥተው አገራችንን ይወስዳሉ አሉ። እሰይ አዎ መጣ። የሮሜ ሰዎች አገራቸውን ወሰዱ። የሮሜ ሰዎች እነማን ናቸው? ሐዋርያት። የሮሜ ሰዎች እነማን ናቸው? ክርስቶስ ራሱ። ሮም ማለት ልዑል ማለት ነው። ከፍ ያለው አምላክ በስጋ ተገልጦ ተመልከቱ በዚህ ዓለም ያሉ ነፍሳትን ለመንግስተ ሰማያት ያበቃቸዋል። ስለዚህ ተመልከቱ አፋቸው ተከፍቶ ፊታቸው ተጸፍቶ ተናገሩት። ይህን ያናገር አምላክ ስሙ የተመሰገነ ይሁን። ሁሌም ቢሆን እግዚአብሔር በሁሉ ይሰበካል። የሚታመነው ግን የቤተ ክርስቲያን ትምህርት ብቻ ነው። እንግዲህ ወደ ነገር ይልቅ እስኪ ሮም በሉ እንጂ የት ሀገር ሰው ናችሁ? በሉ እንጂ ንገሩ። የሮም ሰው አይታሰርም። የሮም ሰው ልዑል ነው፣ ከፍ ያለ። እኛ ስራት የለብንማ፣ የክርስቶስ ልጆች ነን፣ ልዑላን ነን ማለት ይኮ ነው። የሮም ሰዎች ነን ማለት ሮም ማለት የቃሉ ትርጉም ተመልከቱ፣ ከፍ ያለ ማለት ነው። እስኪ በሉ ከፍ ያለ በሉ። ከፍ ያለ ማን ነው? ክርስቶስ ነው። የሰማይ ሰዎች ነን ማለታችን ነው። የሮሚ ሰዎች ነን ስንል ማለት ነው። የሮሚ ሰዎች ነን ማለታችን የቤተ ክርስቲያን ልጅ ነን ማለታችን ነው። እስኪ በሉ የሮሚ ሰዎች ነን በሉ። የማን ልጆች ናችሁ? የቤተ ክርስቲያን ልጅ። በቃ በአንድ ቃል ብቻ ነው ይሄንም ማስረው። እንግዲህ አሁን ሮሜ ላይ ነው ያለነው። ሮም ተመልከቱ። ሁላችሁም እንደምታውቁት የሮምን ታሪክ እንኳን የምታውቁት አይመስለኝም። ሮሜ ይቺ ከክርስቶስ ልደት በፊት የነበረች ናት። በሰው ስም ነው የተጠራችው። ቅዱስ ሄርማን ስለ ሮሜ ተናግሯል። ቅዱስ ሄርማን ስለ ሮሜ ሲናገር ምን ይላል መሰላችሁ? ረከብክዋ አፍቀርክዋ፣ አገኘኋት ወደድኳት ይላል። እስኪ በሉ አገኘኋት በሉ፣ ወደድኳት። የት ሄደ ነው ስንለው ወሪድ የብሔረ ሮሜ አለን። ወደ ሮሜ ሀገር ወርጄ ምን አለኳት? አገኘኋት። ከዛስ ወደድኳት። ከመህቴ ተመልከቱ፣ እንደ እህቴ ያገኘኋት። ወምድረ ዳጥ መዋዕል ተመልከቱ፣ ከብዙ ዘመናት በኋላ ቤተክርስቲያን ተመልከቱ፣ ከብዙ ዘመናት በኋላ 5500 ዘመን ሲፈጸም ተገለጠች፣ አየኋት። ከዛስ ተመልከቱ ወደድኳት። ሳያዩ መውደድ የለምና ካየኋት በኋላ ወደድኳት አለ። ተመልከቱ ወምዝ እምድረ ዳጥ መዋዕል አለ። ተመልከቱ ከጥቂት ዘመን በኋላ ወትተሐጸብ በፈለገ ጤግሮስ፣ በጤግሮስ ወንዝ ትታጠባለች። እስኪ በሉ በጤግሮስ ወንዝ በሉ ምን ትላለች? ስትታጠብ አገኘኋት። ጤግሮስ የተባሉ ተመልከቱ የገነት ወንዞች ናቸው። ኤፌሶን፣ ግዮን፣ ኤፍራጥስ፣ ጤግሮስ ናቸው። የማር ወንዝ፣ የወተት ወንዝ፣ የዘይት ወንዝና የወይን ወንዝ ናቸው። 4 ወንዞች ናቸው።
በእነዚህ ሁሉ ስትታጠብ አገኘኋት። ማር ምንድነው? መራራው ሕይወቷ ጣፍጦላት አገኘኋት። ጓደኞቹ ማን ናቸው? ጌሾና በቀል ጋር መክሬ ልንጣ ማለት ነው። ጌሾና በቀል ሲገቡ በቃ ደፋር ነው የሚያደርጉት ሰውን ማለት ነው። ስለዚህ ተመልከቱ፣ መጠጥ ተመልከቱ፣ የለበሰውን ራቁት ያደርጋል። በክርስቶስ ፍቅር የሰከረ ሰው በሰማዕትነት አደባባይ ስለ ክርስቶስ እርቃኑን ይውላል። መጠጥ ባለስልጣናትን እንዳይፈሩ ያደርጋል። በክርስቶስ ፍቅር የሰከረ ሰው ባለስልጣናትን አይፈራቸውም። እኔ ንጉሥ የክርስቶስ ነው፣ የማይሞት ንጉሥ ስላለኝ በምድራዊ ንጉሥ ሃይማኖቴን አልቀይርም ይላል። ተመልከቱ፣ በመጠጥ የተነሳ ሰው እርቃኑን ይውላል። በክርስቶስ ፍቅር የተነሳ ሐዋርያት በሰማዕትነት አደባባይ ራቁታቸውን በመሬት ተጎትተዋል። መጠጥ ሁሉን ያዘነጋል። የክርስቶስ ፍቅር ክብርን ያዘነጋል። እስኪ በሉ የክርስቶስ ፍቅር በሉ ክብርን ያዘነጋል። ተመልከቱ፣ ወጻይኩ ውስተ ገዳም ይላል ቅዱስ ያሬድ። ከበረሃ ወጣሁ ማለት ከድንቁርና ወጣሁ። እንዘ እሴብሖ ለእግዚአብሔር፣ እግዚአብሔርን አመሰግነው ዘንድ። ወበህየ ርኢኩ ዘኢኮነ ኃይሉ ከመ ኃይለ ሰብእ፣ እንደ ሰው ያይደለ ኃይል አየሁ። ተመልከቱ። ከዛ በኋላ ምን አለ መሰላችሁ? ይእዜኒ ለሰላም ንትለዋ። ከዚህ በኋላ በዚህ ዓለም ያለውን ሰላም ትተን ሰላም ድንግል ማርያምን እንከተል፣ ሰላም ክርስቶስን እንከተል፣ ሰላም ቤተ ክርስቲያንን እንከተል፣ ሰላም ወንጌልን እንከተላለን። እንዴት ብለነዋል? እስመ ተወልደ ክርስቶስ በሀገረ ዳዊት። ክርስቶስ ተመልከቱ፣ በዳዊት ሀገር ከዳዊት ባህሪ በቤተልሔም ተወልዶልናልና። እንዴት ሆኖ ስናየው ተመልከቱ፣ ሰብ ኩሎ ዘይከውን ኮነ ዘእንበለ ኃጢአት ባሕቲታ፣ ሰው ሁሉ የሚሆነውን ከኃጢአት በቀር ሆነልን። የክርስቶስ ፍቅር እንደ ሰምፔር ሆኖ ይሳበን ይላል። የክርስቶስ ፍቅር እንዲስበን መድኃኔዓለም ይርዳን። ስለዚህ ተመልከቱ፣ ሮሜ ማለት ምን ማለት ነው? በሉ ንገሩኝ እንጂ። ልዕልት ማለት ነው። ልዕልት ደግሞ ቤተክርስቲያን ናት። እዚህ ጋር ነው ትምህርታችንን የምንይዘው አላችሁ። ስለዚህ ተመልከቱ፣ በአጭር ቃል ትምህርቴን እየጠቀለልኩ ልመጣ ነው። ሮሜ ማለት ልዕልት ማለት ከሆነ ልዕልት ማለትም ቤተክርስቲያን ናት። የሮሜ ሰዎች ነን ማለት የቤተ ክርስቲያን ልጆች ነን ማለት ነው። ስለዚህ ተመልከቱ፣ ክርስቶስ አዳም ከቀኝ ጎኑ ሙሽራውን እንዳስገኘ ሔዋንን ክርስቶስ ከቀኝ ጎኑ አስገኛት። ያችን ላያት ወደድኩ። ተመልከቱ፣ እንዴት ወደድኳት አለ ያለውን ስንጠይቀው ተመልከቱ፣ የሔዋን ልጆች ተመልከቱ፣ ሞት ሰለጠነባቸው። ምን ሰለጠነባቸው? ሔዋን እንደ ስሙ አይደለችም። የሔዋን ስም የሚወክለው ቤተ ክርስቲያንንና ድንግል ማርያምን ነው። ሔዋን ማለት ሕይወት ማለት ነው። ሔዋን ማለት የሕያዋን እናት ማለት ነው። ሔዋን ከሕግ በታይ የሆኑ ልጆችን ስትወልድ ቤተ ክርስቲያን ከሕግ በላይ የሆኑ ሐዋርያትን ወለደች። ሔዋን ሞት የሚገዛቸውን ልጆች ስትወልድ ቤተ ክርስቲያን ሞትን የሚገዙትን ዘዋብ ከነዚያ ከሃይማኖት ንኪድ ኩሎ ኃይሎ ለጸላኢ፣ የዲያብሎስን መርዙን እንድናተፋው የማይፈታውን እንድንፈታ መታሰር የሚገባውን እንድናስረው ስልጣን የሰጠን ብለው በሞት ላይ ስልጣን ያላቸው ካህናትን ወለደች። ሔዋን ደም የሚያፈሰውን ወለደች። ቤተ ክርስቲያን ደግሞ ስጋውና ደሙን የሚፈትቱትን ካህናትን ወለደች። ሔዋን ተመልከቱ፣ የሚጨልምባቸው ልጆችን ወለደች። ቤተ ክርስቲያን ብርሃን ክርስቶስ የሚወጣላቸው ብርሃን ልጅነትን የሚለብሱ ምእመናንን ወለደች። ሔዋን ተመልከቱ፣ የወለደቻቸው ለመቃብር ሆኑ። ቤተ ክርስቲያን የወለደቻቸው ለሕይወት ታጩ። የሔዋን ልጆች ርጉማን ተባሉ። የቤተ ክርስቲያን ልጆች ብሩካን ተባሉ። ይህን ስም ያገኘ ነው በቤተ ክርስቲያን ነው። ይችን ቤተ ክርስቲያን እንድንወዳት መድኃኔዓለም ይርዳን። የማን ልጆች ነን? እስኪ በሉ ቤተ ክርስቲያን በሉ እንጂ የማን ልጆች ነን? የማን ልጆች ነን? የቤተ ክርስቲያን ልጆች ነን። ቤተ ክርስቲያን እናታችን ሮሜ የተባለችው ቤተ ክርስቲያን ናት። እስኪ በሉ ቤተ ክርስቲያን እናታችን በሉ። ቅድስት በሉ እስኪ። ቆይ ነገሩ ላስብላችሁ። ወነአምን በሉ እስኪ በአሐቲ ቅድስት ቤተ ክርስቲያን፣ ልዩ በሆነች በአንድ ቤተ ክርስቲያን እናምናለን። እስኪ በሉ ልዩ በሆነች በስንት ቤተ ክርስቲያን እናምናለን? ጽኑ በሆነች በአንድ ቤተ ክርስቲያን እናምናለን። በሉ እንጂ ምን ነው?
ጽኑ በሆነች በሉ በስንት ክቡር በሆነች በአንድ ቤተክርስቲያን እናምናለን። ንጹህ በሆነች በአንድ ቤተክርስቲያን እናምናለን። ይሄን ተርጉሜ ጨረስኩ። እንግዲህ እዚህ በኋላ አልሄድም። ሮሜ ማናት ስንል ተመልከቱ። ንጹህ ቤተክርስቲያን። ሮሜ ማናት? ልዕልት ቤተክርስቲያን። ሮሜ ማናት? ልዩ ቤተክርስቲያን። ሮሜ ማናት? ክብርት ቤተክርስቲያን ናት። ቤተክርስቲያንን ልዩ ስንላት የመጀመሪያው ተመልከቱ፣ ቤተክርስቲያንን ቅድስት ስንላት ፈጣሪዋ ቅዱስ ነውና፣ እስኪ በሉ ፈጣሪዋ ምንድን ነውና? ልጆቿ ቅዱሳን ናቸውና። የቤተክርስቲያን ቅድስና ከእግዚአብሔር ነው። ልጆቿም ከእግዚአብሔር የተነሳ የብርሃን ልጅ ብርሃን ነው፣ የሕይወት ልጅ ሕይወት ነው። ለዚህ ነው ቅዱስ ዮሐንስ ምን አለ መሰላችሁ? ዓለም መኑቱ ዘይመወላ ዓለም ምንድነው? እስመ ዘይአምን ከመውእቱ ክርስቶስ ወልደ እግዚአብሔር። በመልእክቱ ዓለምን የሚያሸንፈው ማን ነው ይልና የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የሚያምን ነው ይላል። ዓለምን የሚያሸንፍ ማን ነው? በሉ ንገሩኝ እንጂ። ንጹህ፣ ጽኑ፣ ልዩ፣ ቅዱስ እግዚአብሔር እሱ የእግዚአብሔር ልጅ መሆኑን ስናምን ዓለምን እናሸንፋለን። ጣል ጣል እያደረኩት ወደ ነገር የለድ። ሁለተኛ እስኪ ንጹህ በሉ። ምን አላችሁ? ንጹህ ደግሞ ምንድን ነው? እሺ ቤተክርስቲያን ንጽሕት ናት አይደለችም? ማን ንጹህ ስለሆነ? በማን ደም ስለተመሰረተች? በክርስቶስ ደም ስለተመሰረተች ቤተክርስቲያን ንጽሕት ናት። ቤተክርስቲያን ነውር የለባትም። ተመልከቱ፣ ሙሽሪት ለሙሽራው ልጅ እንደምትወልድ ተመልከቱ። ንጽሕት ሙሽራው ቤተክርስቲያን ናት። ቤተክርስቲያን ለእግዚአብሔር ልጆችን በጥምቀት ማኅፀንነት ወልዳለታለች። ማንን? እኛን ክርስቲያኖችን። እኛ ክርስቲያኖች የእግዚአብሔር ልጆቹ ነን። እስኪ በሉ ልጆቹ በሉ በሉ በሉ። የማን ልጆች ናችሁ? አለ እኮ ራሱ እይብለክሙ አግብርቴ አላ ይርክቴ። እኔን ከዚህ በኋላ እንግዲህ እናንተን ባሮች አልላችሁም። ምኖችን እምላችሁ? ልጆቼ ወዳጆቼ እላችኋለሁ እንጂ። ለምን? ከቤተ ክርስቲያን ማኅፀን ስለተወለድን። በእናት ማኅፀን የልጅ አካል እንደሚሳል በቤተ ክርስቲያን የኛ ተመልከቱ አካላችን በጥምቀት ማኅፀን ተስሎ ነው የተወለድነው። ከእናት ማኅፀን ልጅ የእናቱን አካል ለብሶ እንዲወጣ ከጥምቀት ማኅፀን እግዚአብሔርን ለብሰን እንወጣለን። በጥምቀት ማኅፀን የእግዚአብሔር ልጆች እንሆናለን። ጥምቀት የምንወለድ ቤተክርስቲያን ምእመናንን እኛን የምትወልድበት ማኅፀን ናት ማለት ነው። ከዚያች ጥምቀት ያልተወለደ የእግዚአብሔር ልጅ መሆን አይችልም። ማኅፀን ያልገባ ልጅ የገሌ ልጅ ነው እንዴ? አይደለም እኮ ይባላል። በገጠሩ አይደል? በገጠሩ ልጅ ሲያድግ ገበያ ሲሄዱ እናቶቻችን ከመንደር ጥለው ይሄዳሉ። ጎረቤት ነሽውማ ይሄውማ ማዋይሽ አንቺ ጋር ይዋል ብለው ማለት ማዋይሽ። ከዛ ስትናደድ ልጅ ጥሩ አይደል? ይደፋፋል። ዕቃ ሲደፋፋ የእሷን ልጆች ሾጥ ስትሰጥ የሰውንም ልጅ በለበቅ ይዛ ሿ ከሰጠችው አኩርፎ ውጭ በር ላይ ወጡ ጉብ። ምን ትላለች? የሰው ልጅ ብትሆን አይደል ይብላችሁ። እስኪ የሰው ልጅ ብትሆን በሉ አይደል ወይ? የራስ ልጅ ከሆነ ይገርፋል ማለት። ስለዚህ ስናጠፋ እግዚአብሔር የሚገርፈን ልጆቹ ነን። እመሰ ይገሰጹክሙ አንደበረ አንትሙ፣ እናንተ እግዚአብሔር ካልገሰጻችሁ የእግዚአብሔር ልጅ አይደላችሁም ማለት ነው። ተመልከቱ ቅዱስ ጳውሎስ። ስለዚህ ተመልከቱ የቤተ ክርስቲያን ልጆች ነን። ልጅነታችንን መድኃኔዓለም ያጽናልን፣ መድኃኔዓለም ያጽናልን። ሰው በሁለት ነገር ይወለዳል። ሲወለድ ተመልከቱ እማይ ወመንፈስ ቅዱስ። መንፈስ ቅዱስ እሳት ነው፣ ውሃ ደግሞ ውሃ ነው። እስኪ በሉ እማይ በሉ ወመንፈስ ቅዱስ። በደንብ ያዙልኝ። በዓለም ላይ ያለ ሰው በሁለት ነገር ይጠመቃል። እሺ ካለ በእሳት፣ እምቢ ካለም በእሳት ይጠመቃል። እስኪ በሉ እሺ ካለ በሉ በእሳት፣ እምቢ ካለ በእሳት። ገብታችኋል? አልገባችሁም? እሺ ያለ ሰው በእሳት ይጠመቃል። እምቢ ያለም ሰው በእሳት ይጠመቃል። እሺ ያለ በመንፈስ ቅዱስ እሳትነት ይጠመቃል። እምቢ ያለ በገሃነመ እሳት ይጠመቃል። እምቢ ያለ እዚያ ሲጠመቅ ይኖራል። ተመልከቱ የእግዚአብሔር ወልድ ልደት ከአባቱ ተወልዶ ልደቱ እንደማያልቅ ከቤተ ክርስቲያን የተወለድነው ልደት አያልቅም። ከእግዚአብሔር የተወለድነው ልደት አያረጅም።
እሱ ተመልከቱ ከአባቱ ተወልዶ ዘላለም ወልድ እንደሚባል እኛም ከእግዚአብሔር ተወልደን አባት የምንባልበት ዘመን የለንም። ዘላለም ልጆቹ አድርጎን ይኖራል እንጂ። ስለዚህ እሺ ብትሉ በሕይወት እሳትነት ያጠምቃችኋል፣ እምቢ ብትሉ በገሃነመ እሳት ያጠምቃችኋል። እስኪ በሉ እሺ ብትሉ በሉ በሕይወት እሳት፣ እምቢ ብትሉ በገሃነመ እሳት። ጥምቀት ነው ሁለቱም። ያኛው ጥምቀት አያድንም። ሰብአ ሰዶም የተጠመቁት ገሞራ የተጠመቁት ግብፃውያን እንዲሁ በሞት ያፈርሰዋል። ግብፃውያን ተጠምቀዋል፣ ግን አልጠቀማቸውም። አልተጠመቁም። በየት ነው የተጠመቁት? በኤርትራ ሰጥመው ነው የቀሩት። ቅዱስ ኤፍሬም ሲናገር እንዲህ ይላል፣ አንዱን አስጥማ ለአንዱ ሕይወት የምትሰጥ ባህር ላሳይህ ይላል። እስኪ በሉ አንዱን አስጥማ በሉ ለአንዱ ሕይወት። ማናት እሷ ካልከኝ ኤርትራ ናት። ጥምቀት ተመልከቱ፣ አሮጌውን ማንነታችንን አስጥማ አዲስ ማንነት የምትሰጠን ቤታችን ናት። ተመልከቱ፣ እለ ተጠመቅሙ ክርስቶስ አለበስክሙ፣ የተጠመቃችሁ እግዚአብሔርን ለበሳችሁ። አሮጌው ማንነታችን በጥምቀት ቀርቶ አዲስ ሆነን ክርስቶስን ለብሰን እንወጣለን። እምቢ ያሉት ደግሞ ዘላለም አርጅተው በገሃነም ሲጠመቁ ይኖራሉ። እምቢ ያለ ሰው እንዲያ ነው። ተመልከቱ፣ ዲያብሎስ ሰውን በሚያሰጥምበት ፈርዖን በሉላችሁ ሰውን በሚያሰጥምበት ሰጠመ። ሳጥናኤልስ ነፍሳትን በሚያሰጥምበት ይሰጥማል። ከሐዲስ ሰውን በሚወነጅልበት ይወነጀላል፣ ይሰጥማል በሲኦል ማለት ነው። ስለዚህ ተመልከቱ ወደን እንድንጠመቅ መድኃኔዓለም ይርዳን። ሁለተኛ በእሳት በሉ እስኪ። በምንድን ነው? በነገራችሁ ላይ ክርስቲያን እንደ ሸክላ ነው መሆን ያለበት። እንደምን አልኳችሁ? ሸክላ እሺ፣ ጤነኛውም ሰባራውም ያገለግላል። እሺ እስኪ በሉ ጤነኛውም በሉ ሰባራውም። አሁን ፕላስቲክ እማቀውም ብቻ ልንገራችሁ። ያው ትንሽ አረ ሸክላ የሰማችሁ ነው። ሸክላ ሰባራውም በሉ እስኪ ደህናውም ይጠቅማል። እናንተ ምንድናችሁ? በሉ ሸክላ ነን በሉ እንጂ ምንድናችሁ? ሸክላ ሰባራውም ይጠቅማል፣ ጤነኛውም ይጠቅማል። ሸክላ ሲሰበር ሸክላ ሰሪ አድቅቆ በጤነኛው ተኩሶ ውሃ ይቀዳል። ምጣድ ተሟሽቶ ነው እንጀራ የሚጋገርበታል፣ ዝም ብሎ አይጋገርበትም። ያ መሟሸቱ ተመልከቱ፣ ያ መሟሸቱ ውሃ ያረጉበታል፣ ያስሱታል። ተመልከቱ እንጀራ እንዲያወጣ እኮ ነው። ህሊና በእግዚአብሔር ቃል መታሰስ አለበት፣ እውቀት መንፈሳዊ እውቀት እንዲኖር ማለት ነው። ስለዚህ ተመልከቱ ያ ሰባራ ዕቃ ሲሰበር ቁጭ ያረጉታል፣ ውሃ የሚቀዱበት የነበረውን አሟሽተው ማለት ነው። ውሃ ይገነፈልበታል፣ ጥሬ ይቀቀልበታል። ያለን እናንተው እሺ፣ እሱን ልትቸዋለሁ። ሲሰበር ሴትዮዋ ሰባራ ዕቃ ጠጋኛለ። እስኪ በሉ ሰባራ ዕቃ በሉ። አዲስ አበባ የለም አይደል? ሰባራ ዕቃ አለ። አስተኩሳችሁ ታውቃላችሁ? ሰባራ ዕቃ እዚህ አለ ይባላል። እዚህ ንስሐ ምንድናት ካልከኝ ሰባራ ዕቃ ማደሻ ናት። የተሰበርከውን አንተን ወደ እግዚአብሔር የምታደርስ የምትመልስህ ናት። ከዚያ ተመልከቱ ንስሐ ስትገባ እግዚአብሔር መንፈስ ቅዱስ ያድርባል። መንፈስ ቅዱስ ደግሞ እሳት ነው። የዚያን ጊዜ አንተ ያ ልል ዘሊል የሆንከው ጠንካራ እንድትሆን የሚያደርግህ እሳት ነው። እሳት ደግሞ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር እንዲያድርብን መልካም ፈቃዱ ይሆንልን። ጣል ላድርገው እስኪ በሉ ጽኑ በሉ እንጂ ጽኑ በሉ። ጽኑ ማለት ደግሞ ተመልከቱ ቤተ ክርስቲያን ጽኑ ናት። በማን ላይ ስለተመሰረተች? በጽኑ በእግዚአብሔር ስለተመሰረተች። አንድም ተመልከቱ ቤተ ክርስቲያን ጽኑ ናት በጴጥሮስ አለትነት ስለተመሰረተች። አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያንን መሰረታታለሁ። ያንን አለት የሚነቀንቀው የለም። ሌላም ተመልከቱ ቤተ ክርስቲያን ጽኑ ናት በጥምቀት ስለተመሰረተች። ቤተ ክርስቲያን ጽኑ ናት በክርስቶስ ደም ስለተመሰረተች። እስኪ በሉ ቤተ ክርስቲያን በሉ በማን ደም ነው የተመሰረተችው? በክርስቶስ ደም ነው የተመሰረተችው። ስለዚህ በደሙ ስለመሰረታት ቤተ ክርስቲያን ጽንዕት ናት። ከቤተ ክርስቲያን የሚወለዱ ጽኑዓን ናቸው። እስኪ በሉ ከቤተ ክርስቲያን የሚወለዱ ጽኑዓን ናቸው። ምንድን ናችሁ እንግዲህ እናንተ? ጽኑ መሆን አለብን ማለት ነው። ከቤተ ክርስቲያን እንደው ብዙ ነገር ብናገር ደስ ይለኝ ነበር፣ ሰዓት ስለሌለ ልቶ ከቤተ ክርስቲያን የተወለዱ ሰማዕታትን ጽናታቸውን ይዩት። ከቤተ ክርስቲያን የተወለዱ መነኮሳትን ጽናታቸውን ይዩት። በሞት እንኳን የማይሸነፉ ጽኑዎች ናቸው። የገዳያቸውን ሕሊና አሸንፈው
ላሰቃያቸው ስቃይ የሆኑ ማለት ነው። ክርስቲያን ላሰቃዩ ስቃይ ነው። ለሞት ሞት ነው ክርስቲያን። እስኪ በሉ ለሞት በሉ ሞት ነው ክርስቲያን በሉ እንጂ ክርስቶስ ሞትን አላሞተው። ሞትን እኮ ገደለው ነው ያልነው አይደል? ክርስቲያን ሞትን የሚገል ነው እንጂ ሞት የሚገለው አይደለም። ስለዚህ ተመልከቱ፣ ጽኑ ነን የጽኑ የእግዚአብሔር ልጅ ስለሆነ። ጣል አድርጌ መጨረሻ ላይ ልዩ ብቻ የምትለው ልንገራችሁ። እስኪ በሉ ልዩ ቤተክርስቲያን ከየት የተለየች? የመጀመሪያው ከአይሁድ የተለየች። እስኪ በሉ ከአይሁድ በሉ። ከአይሁድ የተለየች ማለት የመጀመሪያዋን ተመልከቱ፣ ከአይሁድ ነው የለያት ቤተክርስቲያን። ያችኛዋ የአይሁድ ቤተክርስቲያን የጸሎት ቤት ነው የምትባለው። ሐዋርያት በዲስቅልያ ሲናገሩ እንዲህ ይላሉ፣ ዛቲ ቤተክርስቲያን ቤተ ጸሎት ቤተ ጸሎት ትሰማይ ብሎ ቅዱስ ዳዊት ተናግረዋል። ያቺ የጸሎት ቤት ናት። የማን? የአይሁድ ብቻ። ይችኛዋ ቤተክርስቲያን ግን አሉ ተመልከቱ፣ ምን አሉ መሰላችሁ? ምጽላየ መሃይምናን ወመሃይምናት፣ የታመኑ የምእመናን የጸሎት ቤታቸው ናት። ያችኛዋ ቤተክርስቲያን ያችኛዋ የብሉይ ኪዳኗ የአይሁድ ቤተ እምነት በግ የሚታረድባት ናት። የኛ ቤተክርስቲያን ልዩ ናት። አማናዊ በግ ክርስቶስ የሚታረድባት ናት። ያችኛዋ ቤተክርስቲያን በበጎች ደም የተመሰረተች ናት። ይችኛዋ ቤተክርስቲያን በበጉ በአማናዊ በግ በክርስቶስ ደም የተመሰረተች ናት። ያችኛዋ ቤተክርስቲያን ተመልከቱ፣ የማይናገር በግ በግድ ታርዶባት የሚሞትባት ናት። ይችኛዋ የኛ ልዩዋ ቤተክርስቲያናችን። የኛ ቤተክርስቲያን ግን በፈቃዱ የሞተ አማናዊ በግ ክርስቶስ ያለባት ናት። ያችኛዋ የብሉይ ኪዳኗ የአይሁድ ቤተ እምነት ተመልከቱ፣ ቤተ እምነት የሚሞት በሬ የሚታረድባት ናት። ይችኛዋ ግን ተመልከቱ የማይሞት ያው እግዚአብሔር የተሰዋባት ቤት ናት። ያችኛዋ የአይሁድ ቤት ተመልከቱ የምታርዳቸው የሚሞቱ የሚበሉትም የሚሞቱ ናቸው። ቤተ ክርስቲያን ላይ የተሰዋው ክርስቶስ የተሰዋውም የማይሞት የሚበሉትም ለዘላለም የማይሞቱ ናቸው። ለዚያችኛዋ ተመልከቱ የሚሰውላት ካህናት አሉ። ለዚህችኛዋ ቤተ ክርስቲያን ግን መስዋዕቱን የሚሰዋ ሊቀ ካህናት ክርስቶስ አላት። ስለዚህ የሱ ምኖቹ ነን? የቤተ ክርስቲያን ምንድነን? ልጆች። የእግዚአብሔር ምንድነን? በሩስኪ ልዩ በሉ እንጂ ልዩ ስንል አንድ ብቻ ተናግሬ ልጨርሰው። ከሌሎች ቤተ እምነት የተለየች። እስኪ በሉ ከሌሎች በሉ ቤተ እምነት የተለየች። እንዲህ አለ ሰሎሞን፣ አዋልድ ላልወን ሁልቁ ቁጥር የሌላቸው ልጆች አሉ አለ። እሺ ብለናል። አሐቲ ርግቤ ፍጽምቴ፣ እኔ ግን ርግቤ ግን አንድ ናት አለ። እስኪ በሉ ርግቤ ግን በሉ አንድ ናት። 150 ሴት አንድ ወንድ ሊጠይቀው ይችላል። 150 ወንድ አንድን ሴት ሊጠይቃት ይችላል። ባሏ ስንት ነው? በሉ ንገሩኝ። ሙሽራዋ ስንት ነው? አንድ ነው። ተመልከቱ። 150 ቤተ እምነት ተሰብስቦ እግዚአብሔር አምላክ ሊል ይችላል። አይ ሙሽራዋ ግን አንድ ናት። መደምደሚያ አንዲት ናት። ርግቤ አንዲት ናት። በደም የመሰረትኳት አንድ እግዚአብሔር ካለ አንድ ሃይማኖት አለ። አንድ ሃይማኖት ካለ አንድ ሙሽራ አለ። ብዙ ሙሽራ ቢኖር ብዙ ቤተ ክርስቲያን ይኖር ነበር። ብዙ ሙሽራ ስለሌለ አንድ ቤተ ክርስቲያን ነው ያለችው። ለአንድ ሙሽራ አንድ ናታ። እንኳን ለእግዚአብሔር ተመልከቱ፣ ለአንድ ባል አንድ ሚስት ነው ያለው። ለአንድ ሚስት አንድ ባል ነው ያላት። ዘይ ተመልከቱ፣ ይቺ ምንድናት አለ? አንድ ናት። እስኪ በሉ አንድ ናት በሉ። በሞቴ ለእግዚአብሔር አንድ በደሙ የመሰረታት ቤተ ክርስቲያን። ስለዚህ ይቺም ቤተ ክርስቲያን አንድ ነገር ብቻ ልናገርና አልጨርሰው። ለዚህ ቤተ ክርስቲያን ይችን ቤተ ክርስቲያን የመሰረታት በደሙ ነው። ሁሉም ሰው ደግሞ ተሰብስቦ እኔም የእግዚአብሔር ሙሽራ ነኝ፣ እኔም የእግዚአብሔር ሙሽራ ነኝ፣ እኔም የእግዚአብሔር ሙሽራ ነኝ ይላል። ደግሞ እኮ እንዴ እናንተ እየሰማችሁ ነው? ሰው ተሰብስቦ እኔንም አግባኝ ቢሉት አንድ ወንድ ያገባል ሁሉ ነው። እውነቴን ልንገራችሁ፣ ሰው መውደድ የሚችለው አንድ ነው። እሺ ይሄን ወቁት። እውነቴን ሰው ሁለት ሰው መውደድ አይችልም። ሴትም መውደድ አይችልም፣ ሁለት ወንድም መውደድ አይችልም። ግልጽ ነው አባባሌ። አንድ ነው መውደድ። ምናልባት እያስመሰለ መኖር ይችላል። ስለዚህ ለእግዚአብሔር አንድ ሙሽራ አለችው አሉ እኮ ተመልከቱ። በመጨረሻው ቀን የማቴዎስ ወንጌል ምዕራፍ 7 ላይ በመጨረሻው ቀን አኮኑ በስምከ ተነበይነ፣ በስምህ አጋንንት አወጥተናል ይሉኛል፣
በስምህ ታምራት አድርገናል ይሉኛል። በስምህ ሙት አስነስተናል ይሉኛል። በስምህ ድውያንን ፈውሰናል ይሉኛል። በስምህ ቋንቋ ተናግረናል ይሉኛል። እኔ ግን እብለክሙ እያመለክሙ ግሙራ እናንተ የተረገማችሁ አላውቃችሁም ወግዱ እላችኋለሁ። ሁሉም ሰው ዛሬ መናገር ይችላል። እኔም አምላኬ ክርስቶስ ነው፣ እኔም ትክክለኛ ነኝ ማለት ይችላል። ችግር የለውም። ትክክለኛ መሆን ግን አይችልም። እየሰማችሁ ነው? ትክክለኛ መሆን አይችልም። ስንት ሙሽራ ስላለ፣ ስንት ሙሽራ ናት? ያቺ ማን ናት? በሞቴ ንገሩኝ። ያቺ ማን ናት? ቤተ ክርስቲያን ብቻ ናት። አሁን አንዳንድ ደግሞ ጀል ሊያረገው የፈለገ ሰው ከርሞ የሚያብድ ዘንድሮ ከፍ ከፍ እንደሚያደርግ እንዲያ ሊያረገው የፈለገ ሰው ደግሞ በዓለም ላይ ስንት ሚሊዮን ህዝብ ከስሮ እናንተ ብቻ ልትጸድቁ ነው እንዴ? ወገኙ ይችላል። አይሞኙ። በዓለም ላይ ያ ሁሉ ህዝብ አልቆ 5 ሰው መትረፉን ረስተው ነው። 5 ሰው ነው የቀረ። በቃ ችግር የለም እንዲያ የሚል ዲስኩር የለም ብዬ። ስለዚህ ተመልከቱ፣ ከቃሉ ጋር ናችሁ። ሮሜ በሉ እስኪ በሉ አንድ ጊዜ በደንብ አድርጋችሁ። ሮሜ ማለት ከፍ ያለ ማለት ነው። ከፍ ያለች ማለት ደግሞ ቤተክርስቲያን ናት። ለምንድን ነው ከፍ ያለች ያልናት? በልዑል እግዚአብሔር ልዕልና ስለተመሰረተች፣ በምድራውያን ፈላስፎች የሐሳብ ስምምነት ስላልተመሰረተች፣ መሪዋ እግዚአብሔር ስለሆነ፣ ንጉሷ እግዚአብሔር ስለሆነ፣ ሙሽራዋ እግዚአብሔር ስለሆነ፣ ስለዚህ ምን ትባላለች? ልዕልት ትባላለች። እኛ ደግሞ የንግስት ልጆች ነን። እስኪ በሉ እኛ በሉ የማን ልጆች ነን? የማን ልጆች ነን? በቃ በዚህ ደስ ሊለን ይገባል። እኛ የንግስት ልጆች ነን። አዎ የማን? የቤተ ክርስቲያን። የንግስት የቤተ ክርስቲያን ልጆች ከሆነ ተመልከቱ፣ አንድ ነገር ይጠበቅብናል። ያ ማለት ምን ማለት ነው? የአንድ እናት ልጆች መሆናችንን ማሰብ። የስንት እናት ልጆች ነን? በሉ ንገሩ። እናታችን ስንት ናት? አምላካችን ስንት ነው? ቤተ ክርስቲያናችን ስንት ናት? ሀገራችን ስንት ነው? የምንበላው ስጋ ስንት ነው? የምንጠጣው ደም ስንት ነው? ከዚህ የተነሳ የስንት ልጆች ነን? የአንድ ሰው ልጆች ነን ማለት፣ ያም የክርስቶስ ልጆች ነን። ስለዚህ ተመልከቱ፣ ይችን ቤተ ክርስቲያንን ምን አልኳት አለ? ወሪዴ ብሔረ ሮሜ። ቅዱስ ያሬድ እንደውም ይገልጣል። ምን ብሎ ይገልጣል መሰላችሁ? አሌ ሃሌሉያ ወሪድ የብሔረ ሮሜ ለቤተ ክርስቲያን ንርኢክዋ አይመክዋ አፍቀርክዋ ለቤተ ክርስቲያን። ቤተ ክርስቲያንን ሮሜ ወርጄ አየኋት። ሳያት ምን አልኳታል? ወደድኳት። በማን ደም ስለተመሰረተኝ? በክርስቶስ። የእሷ ልጆች ያደረገን እግዚአብሔር ይመስገን። አንድ ልጨምርላችሁና ልጨርስ። ሁላችሁም እጃችሁን አውጡ አንድ ጊዜ። ከዛሬ ጀምሮ በሉ የቤተ ክርስቲያን ልጅ መሆኔን ሳውቅ ኖሬያለሁና ዛሬም አውቄያለሁና እግዚአብሔር ከማህበሩ እንደማይለየኝ አምናለሁ። በሉ ንገሩ። የማን ማህበርተኞች ናችሁ? በሉ በደንብ ንገሩ። የማን ማህበርተኞች ናችሁ? በቃ በዚህ ደስ ሊላችሁ ይገባል። የእግዚአብሔር ማህበርተኛ ናችሁ እናንተ። ማስረጃ አንጣ ካላችሁ ኩሎ ዘገብራ ለጽድቅ ጻድቅ። ቆይ ይሄኛው ልተው መሰለኝ ሰዓት እንዳይረዝም። እየሰማችሁ ነው? እናንተ ትስቃላችኋል። እናት ተመልከቱ፣ ለልጇ ወታ ወርዳ እንደምትመግብ ቤተ ክርስቲያን ለምእመናን ትምህርትን ትመግባለች።
እናት ልጆቿን በጡት እንደምታሳድግ ቤተክርስቲያንም በብሉይ ኪዳንና በአዲስ ኪዳን ታሳድገናለች። አንድም ተመልከቱ በንባብና በትርጓሜ ታሳድገናለች፣ አንድም በትርጓሜና በምስጢር ታሳድገናለችና። አንድም ተመልከቱ እናት ለወለደችው ልብስ እንድታለብስ ቤተክርስቲያን የልጅነትን ልብስ አልብሳናለች። እስኪ በሉ የልጅነትን ልብስ በሉ አልብሳናለች። የምድር ጨርቅ ለብሰህ እሳት ውስጥ ብትገባ እሳት ያቃጥላል፣ ያነዳል እዛው እየቀለጠ። ልጅነትን ለብሰው እሳቱ የገቡነ መርቆሬዎስ አልተቃጠሉም። ክርስቶስን ለብሰው እሳት የገቡ ሐዋርያት አልሞቱም። ያንን ነው የምንለብሰው። ስለዚህ ተመልከቱ እናት ለልጇ እናት ለባሏ እየታዘዘች ለባሏ ንግስት ለልጆቿ ቤት ናት። እስኪ በሉ እናት በሉ ለባሏ ምን ለልጆቿ ምን በሉ እንጂ። ቤተ ክርስቲያን ለክርስቶስ ሙሽራው ለኛ ደግሞ ምናችን ናት? መኖሪያችን ርስታችን ናት። ተመልከቱ ርስታችን። እናት የልጇን እንባ የምታብሰው ተመልከቱ እዛው ቤቷ ነው። ልጇ እስካለበት ሄዳ እንባውን ታብሳለች። የሚመናን እንባ የሚታበሰው ቤተ ክርስቲያን ላይ ነው። እስኪ በሉ ሁላችሁ የሚመናን እንባ በሉ የሚታበሰው የት ነው? ኤልያስ ሄዶ ሲደክመው ክትክታ ዛፍ ስር ተኛ። ከዛ ምን አገኘ? እንጀራ ባገልግል አገኘ፣ ውሃ በመንቀል አገኘ። ያንን ተነሳ፣ በላ፣ ጠጣ። ያ ኃይል ሆኖት 40 ቀን ተጓዘ። ያቺ የክትክታ ዛፍ ቤተ ክርስቲያን ናት። ኤልያስ ከድካሙ ያረፈባት፣ ከኤልዛቤል ፊት የሸሸው ማለት ከኃጢአት ሸሽተን ስንመጣ ከድካማችን የምናርፍባት እናታችን እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ያንን በልቶ 40 ቀን ተጓዘ፣ ገነት ገባ። ከቤተ ክርስቲያን ያገኘነውን ስጋና ደም ተቀብለን የት እንገባለን? ገነት መንግስተ ሰማያት እንገባለን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ተመልከቱ እናት ልጇ ተፈንክቶ ልጇ ልብሱ ተቀዶ ልጇ ቆሽሾ ቢመጣ የታባህ በዱላ ነው የምትለው? እስኪና ናስኪ አፈር ብላባህ አፈር ብላባህ። እውነቷን እኮ አይደለም። አፈር ያ ልጅ ማለት ነው ውድቅ ላለው እንኳን አፈር ብላ ብላው እንደው መቤቴን ደግ እኮ ናቸው እናቶቻችን። አፈር ብላባህ ሲሉት ልጁ ቁጥት ይላል። አፈር ቢበላ ስትብከነከኝ ነው የምታመሽው ነው አይደል? እግዚአብሔር ቸር ነው፣ አይሰማ ሁሉን ለይቶ ነው የሚሰማው አይደል? እዚህ መተን ስንጸልይ ገሌን ድፋው የሚለውን መድኃኔዓለም አይሰማም። ምክንያቱም ለምን መሰላችሁ? እናንተ ድፋው ብላችሁ እንደጸለያችሁ ጎረቤትህ ደግሞ አንተ ድፋው ብሎ እየጸለየ ነው። ዓለም ተደፍቶ አለቀ እኮ ማለት ነው። ተደፍቶ ሊያልቅ ነው። እንዳያልቅ እግዚአብሔር አይሰማም። ቸር እናት ናታ። ቤተክርስቲያን መርጣ ነው የምትሰማው። ይህ ተመልከቱ። እናት አፈር ብላባ ራስክን ተመተህ መጣ ብላ አትደግመው። እንግዳስ አጥንቱ ተሰብሮ ይሆን? እኔ ድሮ አስታውሳለሁ ጥጥ ይከተታል ውስጥ ተሰብሮ እስኪ አላምጥ ተብሎ ደግሞ ጥሬ ባቄላ ይሰጠዋል። ጭንቅላቱ ተነክቶ ይሆን ተብሎ ማለት ነው። አይ ደህና ነው ብላ ከዛ ምን ታደርገዋለች? ቁስሉን ጥርግ አርጋ እሽግ አርጋ እጥብ አርጋ የተቀደደውን ልብሱን ልቅ አልጋ ቅይር አርጋ አዲስ ልብስ አልብሳ ልጅ ሁለተኛ እንዳይዘኝ። አይ ተሰብረ ስትመጣ ቤተክርስቲያን ሰባራ ላይ አይደለም የምትደግም። ያን ሰባራን ተመልከት ታጥባለች በንስሐ ቁስልህ። ያ ቁስልህ ደግሞ እንዳይሰነጠቅ ክራክ እንዳያደርግ ደግሞ ዘይት በተስፋ ታጽናናለህ። አይዞህ የማይወድቅ የለም ትላለህ። ለዚያ ደግሞ ጫን አርጋ ደግሞ አይዞህ ጠንከር በል ቁስሉን ቻለው ብላ ደግሞ ታፈርጥላለህ፣ ትሰግዳለህ። ከዚያ በኋላ ታጥባለች ማለት በንስሐ ልብስ የተቀደደውን ልብስን ትቀይርላለች ማለት ልጅነትህን ትመልስልሃለች። እንደገና መልሳ ደግሞ ተመልከቱ ያንን ካለበሰች በኋላ ደግሞ ምግብ ትሰጣለች፣ ስጋው ደግሞ ትሰጣለች። ከዚያም በኋላ ደግሞ እንዳትወድቅ መመሪያ ትሰጣለች። ብትወድቅም ግን መልሳ ታነሳለች። እስኪ ሁላችሁም እጃችሁን አውጡ። ዛሬ መታጠብ ትፈልጋላችሁ? የመጨረሻ ትፈልጋላችሁ ወይ? ታኛም አራተው እሺ፣ ሁላችሁም እንዳወጣችሁት እግዚአብሔር በሉ። በድለነው ሳለ መጥቶ ቁስላችንን አጥቦ ለበደልነው ክሶ እናቱን ሰጥቶ ከዚያ በኋላ ስጋውን ሰጥቶ ንስሐን ሰጥቶ ዛሬም ደጅ ጠናናል በሉ። ምን ይለናል?
ማን የታረቀን? በሞቴ ንገሩኝ። ማን የታረቀን? ሻውን ስለዚህ ስንጣላ ኧረ ልታወርዱ ነው። ኧረ ጎበዝቶ ስንጣላ እኛንን ጠበኛችንን ነው መታረቅ ያለብን። ጠበኛችን ነው እኛን መታረቅ ያለበት። በሉ 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 ማን ነው መታረቅ ያለበት? በሉ በደንብ በሞት ያፈርሶንላችሁ። ከክርስቶስና ከእናንተ ማን ይበልጣል? በሞት ያፈርሶን ማን ይበልጣል? እንደ በሞት ማን ይበልጣል? እሱ መጥቶ ነው የታረቀን። ሄደን ነው ይቅር በለን ያልነው። በሉ ንገሩኝ እንጂ ሰይጣንን ትመስሉ እግዚአብሔርን ማንን ትመስሉ? ማንን ትመስሉ? እንዳታወርዱ እጃችሁን። እንጀራ ርዋችሁ ሳለ እዚህ ፊታችሁ ላይ ቁጭ አድርጋችሁ እንጀራ ልበላ ነው በሉ 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 ግን አትጎርሱም። ትበላላችሁ። በሉ አንበላም በሉ እንጂ እጅ ካላጎረሰ መጉረስ ይቻላል? እስኪ በሉ ውሃ ጠምቶኛል በሉ በሉ። እሺ መጠጣት ይቻላል? ቁጭ ካላ ምንድነው መድኃኒቱ? መጠጣት በሉ እንጂ። ሐኪም ቤት ሄር ነበር በሉ በሉ እንጂ። መድኃኒቱ ምንድነው? መሄድ በሉ መሄድ በሉ በሉ እንጂ። እንደው ፀሐይን ማየት ፈልግ ነበር በሉ። አይናችሁን ጨፍኑ። እሺ መድኃኒቱ ምንድነው? መግለጥ በሉ መግለጥ በሉ። ስለዚህ እግዚአብሔርን መምሰል ወድ ነበር በሉ በሉ። መምሰል እንዴት ነው? ጠበኛ መታረቅ በሉ ጠበኛ መታረቅ በሉ በሉ። የበደለ ነው የተበደለ ነው ይቅርታ የጠየቀ? የተበደለ ነው የጠየቀን? የበደልነው ነው የጠየቅነው? በሉ የበደልነው ነው አይደል? ተነሱ። ጠብ ያለባችሁ ሰው መሽሞርሞር ምናምን ይል ብድግ። ከሰው ጋር የተጣላችሁ ሰው ብድግ። ስለ ያው እግዚአብሔር ብያችኋል። ተነሱ። ጠብ ያለባችሁ ሰው ተነሱ። ከሰው ጋር የትኛውም ቦታ ይሁን ዝም ብላችሁ ተነሱ። ምን አገባችሁ እናንተ? እኔ ላሳያችሁ መንገዱ። ብድግ። እሱ ነው አላለም ብር ነው። አይ ተውት እና እዚህ ጋር ቁጭ በል ቁጭ በል አስበህ ያስቀምጡት። እስኪ ብድግ በሉ። ጠብ ያለባችሁ ሰዎች ኧረ እናንተ እግዚአብሔር ይሸወዳል? እግዚአብሔር ያያል በሉ። ሁላችሁም በሉ እግዚአብሔር ያያል በሉ በሉ እግዚአብሔር ያያል በሉ። አንድ ፖሊስ ቢቆም እኮ ታውቃለህ፣ ሌባ ሰርቀህ ሞባይልን እንዴት እንደምትደብቀው ማለት። በሉ ቁሙ። ጠብ ያለባችሁ ቁሙ። ዛሬ ሸክማችሁ ወርዶ መሄድ አለባችሁ ማለት ነው። እርቦናል በሉ። እንበላለን። እርባችኋል አይደል? መድኃኒቱ ምንድነው? እሺ አውጡ እጃችሁን እዛው ላይ እንዳላችሁ ከዛሬ ጀምሮ በሉ የበደለኝን ይቅር ብያለሁ በሉ። በደንብ ይቅር ብያለሁ። ማታ ሳትመሻውን ከዚህ ቤተክርስቲያን ግቢ ሳትወጡ ደግሞ እናንተ ክብር ደግሞ ስንኳደድ ማለት ይኮ እንደው አምቶኝ እኮ ነው ይላል ሰው። ምን አባ አስቸገረ ብትታማ ማለት ክርስቶስ ታምቶ አይደል ዝም ያለው? እግዚአብሔርን መምሰል ይሻላል? የእሱን ስድብ እያንቆራቆር ሲኦል መግባት ይሻላል? ማንን ነው መምሰል ያለብን? ክብሬን እኮ ነክቶት ነው እንትፍ ብሎ ብጊዝ ጋር ሳልፍ እንትፍ ብሎ ፊቴ እኮ አናዶኝ ነው። ክርስቶስ ፊቱ ላይ ተተፍቶ ካላጠፋ አንተ ምን ያስጨነቀ? ይቅር በላይ በሉ የተጣላችሁትን ሰው። ስለዚህ አሁን ከዚህ ግቢ ሳትወጡ እዚሁ ላይ እንዳላችሁ ስልክ ደውላችሁ ስለ እግዚአብሔር ብለህ ይቅር በላይ ትላላችሁ። እሺ በሉ። አሁን ሁላችሁም ተነሱ። ጠብ የሌለበት ሰው አይኖርም። ውሸቱን ነው የተቀመጠ ሰው ተነሱ፣ ተነሱ፣ ተነሱ። አንድ ጊዜ ሁሉም ሰው ይነሳ። አውጡ እጃችሁን አውጡ። ከዛሬ ጀምሮ በሉ የበደልኳቸውን ሳይሆን የበደሉኝን ይቅር እላለሁ በሉ። ንገሩኝ። የበደልነውንማ ተመልከቱ። ይቅር ማለት ምንድን ነው? ግዴታ ነው። ማንን ለመምሰል ነው ይቅር የምንለው? ማንን ለመምሰል ነው? እሺ እግዚአብሔርን ስትመስሉ ደስ አላላችሁ? ብሏችኋል አይደል? በሉ እግዚአብሔርን እልል ብላችሁ አመስግኑት። አሁን እርግጠኛ ነኝ ይላችሁ
እርግጠኛ ነኝ፣ እርግጠኛ ሆኜ የምነግራችሁ ማለት ነው። እርግጠኛ ሆኜ የምነግራችሁ የእናንተን በደል እግዚአብሔር ይቅር ብሏቸዋል። እኔ በሐሰት አልመጣሁባችሁም። እኛ የበደልነውን ይቅር እንደምንል አንተ ምን በለና ያለው በሉ ንገሩኝ፣ በሉ ንገሩኝ። ስለዚህ ያለ ሰው ይሄን የሰማ ቀጣይም የሚሰማ ሰው ለተጣላው ሰው እየደወለ ምን ማለት አለበት? ይቅር በለኝ አልልም ካለ ምን አስጨነቀ? ግዴታ ሄደህ እግሩን ሳም አትባል እያልኩ ያለሁት ምንድነው? ይቅር አልልም ካለ ይችላል፣ ያሳጥነው ነው አለቀ። አንተ ብቻ ምን ይጠበቅብሃል? ይቅርታ። ይቅር እንድንል እግዚአብሔር ይርዳን። ስለዚህ በሉ እኔ በሉ ሮም ነኝ። ምንድናችሁ አሁን? በሉ ንገሩኝ። ከቂም ከፍ ያላችሁ ሆናችሁ፣ ከቅናት ከፍ ያላችሁ ሆናችሁ፣ ከተንኮል ከፍ ያላችሁ ሆናችሁ። በዚህ የተነሳ ማንም ሰው ተመልከቱ፣ ሰውነን እንቆጣለን። እንደ እሳት ባህሪያችን ብንቆጣ እንደ ውሃ ባህሪያችን አልቅሰን ይቅርታ እንድንጠይቅ መድኃኔዓለም የይቅርታ ልብ ይስጠን። የታዘዛችሁኝን መድኃኔዓለም ይታዘዛችሁ። ድንግል ማርያም ትከተላችሁ፣ ጥላ ከለላ ትሆናችሁ። ሁልጊዜ ሰላማዊ ሕሊና ትስጣችሁ። እኛ ይቅር እንዳል መድኃኔዓለም እኔንም እናንተንም የሰራነውን ኃጢአት ይቅር ብሎ በቤቱ እንዲሰበስበን መልካም ፈቃዱ ይሁንልን። የሮሜ ሰዎች መጥተው ሀገራችንን ይወስዳሉ። በልዕልና ያለ እግዚአብሔር መጥቶ ሀገር የተባለ አካላችንን በፍቅሩ ማርኮ ወስዶታል። ያውም እርቅ ነው። እሱን የሰጠን መድኃኔዓለም የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።